የሚለውን ተሾመ ብርሃኑ የሚለውን አንዴ ፎሎ አድርጉልኝ። አንዴ ፋሚሊ አንድ ሺህ ከሞላ በቪዲዮ ገብቶ ነገሩን እንዲያብራራልን ነው። እጅግ የሚያሳዝን ነገር ነው። በጣም 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 በማናችሁም እንዲደርስ የማልፈልገው ነገር ነው። በውሸት ስማችሁ ከጠፋ በእውነት ጥሩ አይደለም። ተሾመ ብርሃኑ የሚለውን እዚህ ጋር ያለውን ፕሮፋይል ፎሎ አድርጉልኝ። አንዴ 930 ደርሰናል። ተባረኩ። 70 ሰው ነው የቀረን። 70 ሰው ያ ተባረኩ። እየሄድን ነው። አንዴ ተሾመ ብርሃኑ 52 ሰው ጋይስ 52 ሰው በቃ 52 ሰው ነው የሚቀረን። ያ የውሸት ስም ያጠፉ በሚዲያ ላይ ስሙ የጠፋ ሰው ነበረ። በሚዲያ ላይ ነው የሚመለስለት። የሚዲያ ባለቤቶቹም መጥተዋል። በጣም ደስ የሚል ነው። ታፕታፕ እያደረጋችሁ ኮፒ ሊንክ ኔዎቹ 30 ሰው አንድ 30 ሰው ጋር 30 ሰው ደረስን። አንድ ደረስን። 30 ሰው ብቻ ተሾመ ብርሃኑ የሚለውን ፎሎ አድርጉልኝ። 25 ሰው ጋር 25 እኔም ቀንሳችሁ ለእሱ አድርጉት ከፈለጋችሁ ካስፈለገኛ ነው። የኔን ቀንሱና የኔ በስቷል። 25 ሰው ብቻ ነች ጋይስ። የኔ በስቷል። የኔን ቀንሳችሁ ለእሱ አድርጉልኝ። 21 ሰው እሺ ጋይስ 21 ሰው አንዴ 19 ሰው ደርሰናል። አንተ ትቀልዳለህ። የኔ በስቶ ፈሶ ሞልቶ እየፈሰሰብኝ ነው። በቃ እንትን ማዳበሬጅ እመጣለሁ። አዎ 100 ገጭሽ ነበር። በእግዚአብሔር ምስክሬ ምን ያደርግልኝ? ምንም አያደርግልኝ። እኔ እኮ 6ኛ አካውንቴ ነው ማግኘት በሁለት ዓመት። ለምንድን ነው ግን አካውንት የሚዘጋ? በሁለት ዓመት ውስጥ ወራሪት 6ኛ አካውንቴ ነው። የሚገርም ገና 2 ዓመት ገስት ሊመጣ ነው። ለዛው ቲክታክ አለም ላይ ከመጣ አንዳንድ ምን የምትፖስተው ነገር የለም። ኧረ ዩጁዋሊ ላይ በህይወቴ ፖስት ይቻላል። ያ እሱን ነው የሚገርመኝ እኮ ገባሽ? የምፖስትበት አካውንት አለኝ። የሌላው ዜጋ አካውንት የፈረንጆች የሌሎቹ ነው። ቤተሰቤ ፎቶ አለ ምናምን እዛ ላይ ሰው ከሀበሻ ጋር አላ እንደሱ አትናገር። ያገኘዋል አትበል። እንደሱ ቢሞት አታገኘውም። አመኔ ብዙ ጊዜ በዚህ ፊት ያገኘዋል አባቴ ብሞት እሱና 6 ሰው ነው የቀረን። የኔዎቹ ተባረኩልኝ። 6 ሰው ተሾመ የሚለውን ፎሎ አድርጉልኝ። አንተ ልጅ መጽሐፍ ቅዱስ በደንብ አንብብልኝ። ላውጋው የምታነብ ሰው ነህ። አንብብ። ትቢያነስ ያው እኔ ሪሊጅን ላይ ነው እዛ ነው አንብብ የምልህ። ለምን የሚያነብ ሰው ነገሮችን አናላይዝ ያደርጋል። ተሻውን ቆይ እስኪ ወተት ተሻ አንድ 1000 ሞልታል። ተባረኩልኝ የኔ ልጆች። ተሼ ውጣና ተመልሰህ ግባ። አብዴት ያደርጋል። ውጣና ተመልሰህ ዝጋውና ከእንደገና ክፈተው። አብዴት አድርገውና ተመልሰህ ትገባለህ። ስታችሁ ፍጥነታችሁ ነው። አዎ የኔዎቹ እኮ ሸራተን ናቸው። ያምር የኔዎቹ ይለያሉ እኮ። እራፕ እሙዬ ደህና ነሽ ወይ? ልጄና ሰላም ነሽ እሙዬ? አይ ነው አታበላውም አይደል? እንዳንተ ነው። ይሄ ሞዴሊስት ነች። በሼፕ ነው የምትበላው። ነይ ንገሪን እስኪ እናቱ። እርግጠኛ ነኝ ብን አያበላኝም ነው የምትለው። ንገሪያቸው እንዲህ አክስታ እሙዬ ኑሪልኝ። ምግብና ውሃ ሙሉ ነው። ቁጭ ብሎ ነው እንትን ለምዳ እኮ ነው የሰው ምግብ። የኔ ምግብ እንጀራ አስለመድካት? እንትን ምስር ብቻ ነው የሚያማት። አንድ ከለቅሶ ቤት ነው እንዲያገኛት ምስር የምታበላት ነው። ምግብ ቤት ስሄድ በቃ በየአይነት ካዘዝኩ ምናምን አንድ እንትን ሄደን የኳሱ ሰዓት መታ ነበር አብራኝ። ያ ጠዋት መታ ነበረ። ተመልሰህ ግባ። ማን ማይዬ አስገብልኝ። እሺ እና አትላንታ አለ እኔ አሮና አይሷ ምናምን ሁላችንም ምግብ አዘዝንልሽ እና ለእሷ ጥብስ አዘዝኩኝ። የእሷ ቀድሞ አልመጣም ሊበሉኝና አሮና እንዲ
ኦኬ አብራኝ ሄድም ነው የምትዞረው። አሁን ጀርመን ሄዳለሁ። 4000 ሰው እየተከተል 10000 ሰው ለምንድን ነው የምትከተለው? ዮሴፍ የታባ ልጅ ምን ሊያደርግልህ ነው 10000 ሰው የምትከተለው? ሰላም ነው ዮኒ፣ እንዴት ናችሁ? ላውጋው በሰላም ነው። ሰላም ነው አለን እንዴት ነው? መንገደኛው ደብል ጊዜ ለተከተሉ ሰዎች 2 ጊዜ ነው የምትከተላቸው? እኔን ነው? እንዴት 10,000 ነው ሰው እኮ ነው የምትከተለው አንተ። እኔ ምን ላድርግ? ያው ድንገት እውቀትን ባገኝ ጓደኛም ፍለጋ ነው። እኔ አላውቅም። ከ10,000 ሰው እውቀት ታገኛለህ። እንግዲህ የሚጠቅመውን እየያዙ ማያስፈልገውን እየጣሉ መሄድ አይሻልም? ይሆን ምን አሉ ከስር 9999 ቺኮች ናቸው አላሉ። አንዱን ለምን እንዳነሱለት ታውቃለህ? ያደርጋል ብለው እኮ የተመቱ ናቸው እኛዎቹ። እግዚአብሔርን እኔ የለም ይሄን ያለ ራሱ እኔ ችኮች ሆኑ ወንዶች ሆኑ ራሱ እኔ ብዙም አላስተውም። ማንቹ ጨዋታ ስለሚችሉ አሁን ሴቭ በለው። እሺ ቪዲዮውን ትከፍተውና ሴቭ በለው። ልኬልሃለሁ ቪዲዮ ኮንግራተሽ እኔ ልክፈት። አዎ ሰው ለምን መሰለ ማስረጃውን በደንብ አይቶ ተረድቶ ማን እንደሆናቸው አውቆ እንዳያሳቃችሁ ለማድረግ ስለምፈልግ እዛ ያ ማይሻ ብቻ ነው ወጥ እየሰራች ስለሆነ ማት ሽንኩርት እየከተፈች ነው እየቀቀለች ስራው አይደለ። ቤዛ አልመጣችም። ተሾመ ሚውት ነህ ማይክሮፎን እያስተካከልኩ ነው ብላለች። እመጣለሁ ብላለች። ዮኒ ጋ ነኝ ብያታለሁ። ያው 1 ቁጥር ወይ ትጽፍልሻለች። መልካም ደይቀው። አሁን እስቲ እናንተ ያለውን ነገር አስረዱ። ሚውት አድርጌ እሰማለሁ እና የምትሉትን ምንድን ነው የተደረገው? ለምንድን ነው በዚህ ደረጃ መግፋት የፈለጉት? ምክንያታቸው ምን እንደሆነ ለህዝቡ አስረዱላቸው። እሺ እኔ ልጀምር አይደል? ያው ዮኒ በቀደም ያው ያለውን ነገር በቀደም ልካንልህም ነበር ያለውን ነገር የተፈጠረውን ነገር እና እኔን ያደረጉኝ ያው ከመጀመሪያው ጀምሮ ልጀምር ከመጀመሪያው እና መጀመሪያ ሲሆን የነበረው እኔ ማወቅ ስላለበት ከመጀመሪያው ጀምር። ለዚህ ነገር ግን በጣም ያገዘች እቺ እዚህ ጋር ያለችው ማሂሻዬ ናት። እንደዚህ አይነት ነገር ላይ ብዙ ጊዜ ትሳተፋለች። ሰው ሲጎዳ በጣም የምትጠላው ነገር ነው። የእሷ ባህሪ ነው። በቃ ሰው እንዲጎዳ በጭራሽ የማትፈልግ እግዚአብሔር እንደሱ አይነት ጓደኛ ስለሰጠኝ አመሰግናለሁ። እና ጨቅጫቃ ናት። እኔን ትጨቀጭቀኛለች፣ ግን ለእናንተ አረ እኔ ጋር እየደወለች በየጊዜው ነው እውነት እየደወለች በጣም ነው የምታበረታታኝ፣ አይዞህ የምትለኝ። እውነት ይሄ በግልጽ የምናገረው ነው። ስለዚህ ከመጀመሪያው ንገራቸው በአጠር አድርገህ ተባረክ ይበሉልኝ። ምግቧን አውሮፓ ያላችሁ በሙሉ ብትቀምሱልኝ ደስ ይለኛል። አውሯት በውስጥ ቀጥል አባት። እሺ ያው እንግዲህ መጀመሪያ ሲሆን የነበረው ይሄ አሁን ገመሜ ሳይመጣ እንዲህ ሳልሆን በፊት እኔ በጣም ጤነኛ በጣም ጠንካራና ጎበዝ ሰራተኛ ነበርኩኝ። ያው አሁን እንዲህ ቁጭ ከማለት እግሬ ከመያዙ በፊት በጣም ጎበዝ ጠንካራና ሰራተኛ ነበርኩና እዚህ በነበርኩበት ሀገር ወደ ሌላ ሀገር ወደ አዲስ አበባ ሊሄድ ስል ነው አጋጣሚ የሆኑ በኦንላይን ስራ እንሰራለን ብለው ላወራቸው ሞከርኩኝ። በስልክ ነው ያወራኋቸው። በስልክ አውርቻቸው ብዙ ነገር ከጨረስኩ ኦንላይን ስራ ይሄ ምንድነው ቢዝነስ የሚሰራ ስራ አለ፣ ምንድነው ይሄ ሴልስ እቃ ሽያጭ ምናምን አለ የሚል አሉኝና ይህንን ነገር እናስተካክልልህ በሚል ስልኬን ተቀበሉኝ። ከሄድኩኝ በኋላ አዲስ አበባ ተቀበሉኝና ስልኬን አስተካክልልሃል ሂድና በቃ እንደውልልሃለን የሚል ሀሳብ ነው የሰጡኝ። ይህንን ሀሳብ ሰጥተውኝ ተነስቼ ወደ ቤቴ ሄድኩኝ። ከዛ በኋላ ነው እንግዲህ ፈተናው የጀመረውና ስልኬን ከወሰዱ በኋላ ከዛ ስልኬ ላይ የነበረ አንዳንድ ፋይሎች ነበሩ። ያው እኔም የባለቤቴም እና አንዳንድ የግል የራሴ ፐርሰናል የሆኑ ቪዲዮዎች ምናምን ነበሩና ያንን ለካ እነሱ ወስደዋል ከስልኬ ላይ። እኔ አላወቅኩኝም። ስልኬን ነው እኔ በታማኝነት የሰጠዋቸው።
ያው የዚህ እውቀቱም ስለሌለኝ አሁን ኦንላይን ስራ ይሄ ስልክ ላይ ያሉ ስራዎች ብዙም እውቅናውም ስለሌለኝ እኔ ዝም ብዬ በእምነት ሰጠዋቸው። ከዛ በኋላ የሆነው ምንድነው ከስልኬ ላይ ያንን ፋይል ወስደው ነው ወደ ማስፈራራት ይገቡት እና ይህንን ቪዲዮ ይህንን ፎቶ ይህንን ነገር እንለቅብሃለን፣ ስለዚህ የሆነ ብር አምጣ 300 ሺህ ብር አምጣ ብለው ከ15 ቀን በኋላ ሲሉኝ በጣም ነው የደነገጥኩት። እኔ ምንም አልገባኝም ነበረ። ከዛ ቪዲዮ ላኩልኝ ለራሴ የራሴን ቪዲዮ ለበራሴ ላኩልኝና ልከው ሊያስፈራሩ ሞከሩ። ይሄ ነገር ከሆነ በኋላ ያው ብሩ የለኝም እኔ በዚህ ሰዓት ይሄን ነገር መክፈል አልችልም፣ እኔ ራሴ ለስራ ነው እየተንከራተትኩ ያለሁት፣ ልጆች አሉ እነሱን ለማሳደግ እየተንከራተትኩ ነው ያለሁት በሚል ስላቸው እንግዲያውስ ያንን ማታረክ ከሆነ የሆነ ቪዲዮን ልክልሃለን ስለምን እንደሆነም አንተ አይመለከትህም፣ ምን እንደሆነ ቪዲዮን ሰርተህ ላክልን፣ ከዛ በኋላ ይሄን ቪዲዮ እናጠፋለን፣ ፐርሰናል የሆነን ቪዲዮ እናጠፋለን የግል ላይፍን የሚረብሽ ስለሆነ የሚለውን ነገር ሲሉኝ እሺ ብዬ የላኩልኝን ቪዲዮ እኔ በቅንነት ሰርቼ ነው የላኩት። እንግዲህ እኔ ምን እንደሆነ ምን እንደሚያመለክትም የማውቀው ነገር የዛ እውቅናውም የለኝም የዛ ነው ያለና ያንን ነገር ሰርቼ ላኩላቸው። ከዛ ልኬላቸው ከዛ ነው ሁለቱን ቪዲዮ ያዙት ቪዲዮውን መልሰው ያዙብኝ። ከዛ እንደገና በዛ ማስፈራራት አሁንም 500 ሺህ ብር ካላመጣ ይሄንን ቪዲዮ እንለቀዋለን የሚል ማስፈራሪያ አሁንም በድጋሚ እንደዛ አደረጉብኝ። ከዛ ታመምኩኝ። በቃ በጣም አጋጣሚ ህመምም እያመመኝ ነበረ፣ ተባብሶ ቲቪ ህመም እያመመኝ ነበርና ያ ነገር ተባብሶ ከዚህ ጭንቀት ጋራ በቃ አልቻልኩኝም፣ ወደኩኝ እኔ። ከዛን ደውዬ ላስፈራራቸው ሞከርኩ ማለት ለማድረግ እኔ የሆነ ነገር ልንገራቸው። የኔ ፔጆች በደንብ እንትን የሚሉ ናቸው። ምንድነው የሱና የሚስቱን የራቁት ነገር ነው ያዙት። መጀመሪያ ለስራ ብለው ኦንላይን ላይ ነው የፈለጉት። ኦንላይን ስራ እንሰጣለን ስልክ ላይ ምንጭንልህ ነገር አፕ አለ አሉት። እሺ ብሎ እሱ ሳያቅ ደግሞ ስልኩን መስጠት ምን በቀላሉ የምትሰራው ገንዘብ አለ፣ ምንም ችግር የለም ስልክን ብቻ ስጠን ከፍተህ ስጠን አሉት። እሱ ደግሞ ይህን የሚያውቀው ነገር የለም። አሁንም ፕሊዝ ስልካችሁን ለሰው ዝም ብላችሁ አትስጡ። ምን ያደርጋል እዛ ላይ የእሱና የሚስቱ ጉዳይ አለ። ይህ ነው አንዳንዴ አብረን የምትነሳቸው አንድና የምትላላገው ኖርማል የሆነ ነገር አለ። የልጆች አባት ነው። ከዛ በኋላ ምንድን ነው ያደረጉት? እሱን ነገር ወሰዱ። የሚፈልጉትን ኢንፎርሜሽን ከሱ ወሰዱና እሷ ስልኩን ሰጡት። ከሰጡት በኋላ ከዛ በኋላ በመሴጅ ነው የሚያስፈራሩት። እሱን አደረጉና ሌላ ደግሞ ቪዲዮ ስለ ቪዲዮ ልንገራቸው። የ666 አባል አይነት አድርገው ሴጣንን እንደሚያመልክ አድርገህ ከሰራ እናጠፋላለን ብለው ሌላ ነገር ነው የላኩለት። ይህን ደግሞ ምን ያደርጋል እሱ በቃ ራቁት የሚስቴ ገበና የልጆቼ ገበና ከመዋረድ እኔ ልዋረድ ብሎ እሱን ቪዲዮ ይሰራል። እሱን ቪዲዮ ሰርቶ ይልክላቸው። እሱን በቂ አይደለም። እሱንም ይዘው እንደገና ገስቧ እንደገና ብሩን አምጣ ከዚህ በኋላ ያለውን ይነግራቸዋል። ክላሪፋይ አድርገው ብዬ ነው እኔ ነገሩን ስለነገሩኝ እንደዚህ በግልጽ አድርጌ ልንገራችሁ ብዬ ነው። በጠላታችሁ አይድረስ፣ በወዳጃችሁ አይደለም በጠላታችሁ እንደዚህ አይነት ነገር አይድረስ። አንዳንድ ሰዎች ሪከርድ ብታደርጉት ይጠቅማል፣ ማስተማሪያ ነው። ስልኮቻችሁን በተለይ ኦንላይን ክሪፕቶ ምናምን እያሉ የሚያጭበረብሩ ብዙ ሰዎች ስላሉ ገንዘብ አበሻ በመጀመሪያ ይቅርታ አድርግልኝ፣ አንድም ሰው ገንዘብ የሚሰራበትን መንገድ የሚነግር አበሻ አላቅም በህይወቴ አነቨር ሲን ዋን። ገንዘብ የሚያመርትበትን ነገር አበሻ ነግሮ አያውቅም። ይሄ ክሪፕቶ ገንዘብ አሰራችኋለሁ፣ ኦንላይን ላይ አሰራችኋለሁ፣ እንዲያርጋቸዋለሁ የሚል ወፍ ነገር አትስማ። አበሻ ምቀኛ ነው፣ አድርጎት አያውቅም። ስለዚህ ቢገስ ፕሮብለም አበሻ ጋር ምንድን ነው? የዋ ስለሆናችሁ በዚህ ገንዘብ ታስተናድራችሁ እንዴት 10 ሺህ ብር እንዴት 50 ሺህ ብር እንደሰራው ላሳያችሁ ብለው ዝም ብለው የማይሆን ነገር ይሏቸዋል። ሮጠ ትገባለህ፣ ገንዘባችሁ ይባላል። ስለዚህ አሁንም የምናገረው እባካችሁ ገንዘብ አሰራለሁ የሚል አበሻ ሌባ ነው፣ አያሰራህም። መቼም አትሰሩ። ገንዘባችሁ ተበልቶ ታለቅሳላችሁ። በዋትሳፕ ተጀምሯል፣ በቴሌግራም ተጀምሯል። በተለይ ትሬድ የሚል አበሻ በተአምር እንዳታሙ። ይሄን ወንድም ስለሆንኩ ነው የምነግራችሁ። ከማልቀሳችሁ በፊት ገንዘብ ላሰራ የሚል አበሻ ማን ያሰራ? ስለዚህ ገንዘባችሁ የለፋችሁበትን እንዳትዘረፉ በቅድሚያ ልንገራችሁ ብዬ ነው። ወንድማችን ቀጥል። አመሰግናለሁ ዮኒ። እና ከዛ በዛ መልኩ እንደዛ አሉኝና ጭራሽ ምንድን ያሉኝ ይህን ሁለቱን ቪዲዮ ከያዙ በኋላ ከዚህ በኋላ 500 ሺህ ብር እንግዲህ እንደገና ድጋሚ ጠይቁኝ። ድጋሚ ይህንን ጠየቁኝ። በጣም ነው ከአቅሜ በላይ ሆነው በቃ
ማለት ይሄኛው አሁን ሁለተኛ የሰጠሁት ቪዲዮ እንደውም ብዙም እንትን አላደርገኝም እና ከእሷ ጋር ያለው ነገር ግን በጣም ነው ውስጤን ረብሾት ስለነበረ በቃ መቆጣጠር ራሴን አልቻልኩም። ጀስት ወደኩኝ፣ በቃ ወደኩ። ወድቄ ነው እንግዲህ ከዛ በኋላ ነው ህመሜ የጀመረው። ምንም ማሰብ አልቻልኩም። አይምሮ የተያዘ ምናምን። ከዛ እሷም ስላቃታት አዲስ አበባ ነበርን። እሷም ስላቃታት ግዴታ ማዘር ናት ተደውሎላት አቃተኝ። በቃ ወደ 15 ቀኗ ምግብ አልበላ ምን አልል ወደኩኝ። በቃ በዚህ ሁኔታ ላይ ያለው ነው ማዘር ተጠርታ ትንሽ እንደውም ከማዘር ጋር ግጭት ነበረን። ከዛ ማዘር ተደውሎላት ነው መታ ይዛኝ መጣች ወደ ሐዋሳ ወደ ቤት ይዛኝ መጣች። ህክምና ሲደረግ ረጅም ሰዓት በቃ ራሴን አላቅም። ህክምና ሲደረግ ያው ቲቪ ተገኘብኝ፣ ከባድ ቲቪ፣ ሊገለኝ የደረሰ ቲቪ ተገኘ። ያ እሱን መድኃኒት ህክምና አረኩኝና ወደ ቤት መጥቼ 1 ወር ከምናምን ነው መድኃኒቱን እንደወሰድኩኝ እግሬን ከታችን የጀመረኝ ጸጥ ማለት ከታችኛው እግሬ ይሄ መረገጫው እግሬ ጸጥ አለ፣ ዝም አለ። እያለ ወደ ላይ ወደ ወገቤ ወጣ። ሙሉ ሰውነቴን ጸጥ አደረገው። በቃ አንደበቴን ሁሉ። ይሄን ያህል ሲሆን ለ2 ዓመት እንዲህ ምንም ራሴን አላውቅም። 2 ዓመት ሙሉ በቃ ሙሉ በሙሉ ፓላራይዝ ሆኜ ተኛሁኝ። መድኃኒቱን ጨረስኩኝ። የቲቪ መድኃኒቱንም ጨርሼ ምንም አይነት ለውጥ አልነበረኝም። በጣም በሚያስጠላ ሁኔታ በቃ 2 ዓመት ሙሉ ጸጥ ነው ያለው ሁሉ ነገሬ። ከ2 ዓመት በኋላ ነው የተወሰነ ራሴን ወደ ማወቅ የመጣሁት። ወደ ራሴን ማወቅ መጣሁ፣ ግን ምንም ሰውነቴ ሊመለስልኝ አልቻለም። ዊልቸር ላይ ተቀመጥኩኝ። 1 ዓመት ከምናምን ወደ ዊልቸር ላይ ተቀመጥኩኝ። ከዛ በኋላ ነው እንግዲህ ቀስ እያልኩኝ የተወሰነም ህክምናም ሄድኩኝ፣ ግን ምንም ነገር አለም አላሉ። በቃ ፊዚዮቴራፒ ብቻ ስራ ነው የሚሉት። ምንም የተገኘ ሌላ ነገር የለም። ያው በቃ በአጠቃላይ ከዛ በኋላ እንግዲህ ዊልቸር ላይ ሆኜ እንደምንም ራሴን እያንቀሳቀስኩኝ ያው ልጄን ማሳደግ ስላለብኝ ልጄ ትንሿ እኔ ጋር ናት ያለችው እና አጠገቤ ስላለች ግዴታ ከቤተሰብም ሸክም መውረድ በጣም ተሰቃዩ። ቤተሰቦችም እናቴም ተሰቃየች በጣም በእኔ ጉዳይ። ምክንያቱም እሷን ማገዝ ባለብኝ ሰዓት ላይ እሷን አግዛለሁ ብዬ በምሮጥበት ሰዓት ላይ ሁሉ ነገሬ ጸጥ አለ። እሷ ላይ ሸክም ሆንኩኝ ማለት ነው እና እሷ ላይ ሸክም ከሆንኩ በኋላ ነው አሁን ከዚህ ከ1 ዓመት እችን 1 ዓመት ነው በቃ ልጄን ለማሳደግ ራሴን መሮጥና መታገል የጀመርኩት። ያው በክራንች እግሬ ጸጥ ብሏል። ያው እነ ማሂ እንግዲህ እነ ቤዛ መተው ቀርጸውኝ ያለው ቪዲዮ መተውም አይተውኛል። ያለውን እነ ይልማ መተው አይተውኝ ነው የሄዱት። ያው ምክንያቱም የተለጠፈው ነገር እኔን ኤጀንት የሚል ነው እና እኔ ደግሞ ኤጀንት አይደለሁም። ዛሬ ላይ መተው ሲያዩኝ እነሱም በጣም ነው የደነገጡት። ምክንያቱም እንዲያዩኝ ስለፈለግኩኝ በጣም የደጋገምኩ ነው የደወልኩላቸው የነበረው መታችሁ እዩኝ እኔ እንደዚህ አይደለሁም እያልኩኝ እና መተውም ያው እነሱ ቪዲዮ ሰርተውልኛል። በአሁን ሰዓት ያው እንግዲህ ልጄን እየታገልኩ በማሳደግ ላይ ነኝ። በክራንች የተንቀሳቀስኩ ነው ያለሁት። እግሬ አሁንም አይሰራም፣ ሙሉ በሙሉ እግሬ አይሰራም። ያው ልጄን በማሳደግ ላይ ነው ያለሁት እና ይሄን ያለው ነገር። ተረፈ እንግዲህ ዮሴፍ ስለሚያውቅ እሱ የሚጨምርበት። ዮሲስቴ አንተ በደንብ አድርገህ ይህን ጉዳይ እስቲ በደንብ ነገር ቤዛ ካለሽ እባክሽ ላኪ። ማሂም ወንድሞቼም እየጠበቁች ስለሆነ በዚህ ጉዳይ ይህንም ላውጋውን ስለሚያገው ጉዳዩ እባክሽ ግቢና ይሄን ነገር ብታስረጂ። ዮሲ ይቀጥላል። እሺ አመሰግናለሁ። ያው ጉዳዩን ከመጀመሪያ ጀምሮ እከታተለው ስለነበረ እኔና ተሽ አንድ 15 ዓመት ጓደኛሞች ነን። ይሄ ነገር ሲመጣ ኢንፎርም አድርጎኝ ነበር። የዛሬ 5 ዓመት አካባቢ መጀመሪያ የሴክሱ ቪዲዮ የነበረውን የሴክስ ቪዲዮ የተለቀቀበት ሁኔታ ነበረ ሲጨነቅ የነበረው እና ምን ላድርግ እያለም ሲያማክረኝ ያለውን የተወሰነ እንፈልግ ሳንቲም እንፈልግና ከቨር የምናደርግበት ሲቹዌሽን ካለ ስንል የጠየቁት ገንዘብ በጣም ኤክስፔንሲቭ ነው። በዛ ሰዓት ምናልባት ካወቃቸው የዛሬ 5 ዓመት 200,000 እና 300,000 ብር በጣም ውድ ነው። ስለዚህ በቃ ወደማንችለው ደረጃ ስንሄድ እሱም ብቻ አታክ ለማድረግ ለማስፈራራት ይጠቀሙበት ስለነበረ ምንድነው ያደረግነው እኛ በቃ እስቲ እንጠብቃቸው ወደሚል ነገር ሄድን። ከዛ በኋላ አንድ ሪኳየርመንት አመጡለት ሐሳብ። ለምን እንደዚህ አይነት ቪዲዮዎችን አትሰራም? እንዲህ አይነት ቪዲዮዎችን ስራና እኛ ገቢ ለመሰብሰቢያ ነው፣ ሰዎችን ለማስተማሪያ እንደዚህ አድርጉ ብለን የምንነግርበት ነው ብለው ሙሉ የኢሉሚናቲን አምልኮ ስርዓት ማስፈጸሚያ እንትናቸውን የዶክትሪናቸውን ሙሉ ለሙሉ እሱ እንዲተገብር እድል ሰጡት። ይሄንን አድርግልንና ከዛ በኋላ ያለውን ነገር እንተውልሃለን፣ እናስቆማለን፣ ብርም አንጠይቅህም፣
እንደውም የተሻለ ገንዘብ የምታገኝበት አድቫንቴጅ ይኖራል ምናምን ወደሚል ሪኳየርመንት ሲመጡለት አላማከረም። የዛኔ መጀመሪያ በሴክሱ ቪዲዮ የነበረውን ችግር እንደነበረው ሁሉ ቶሎ ወደ ሶሉሽን መግባት ስለፈለገ አንድ ቁጥር እየጻፈች ነው። እሺ የምትባለው እቺ ናት። ገና አዲስ አካውንት ነው። አዲስ ነው። ኦኬ ቼክ ለማድረግ ብዬ ነው። ሶሪ አዲስ ናት። ላኪ ሪኩዌስት አድርጊ። ሪኩዌስት ካላረግሽ አያስገባም እናቱ። ወይ ደግሞ ፎሎ ማድረግ አለብሽ። ማግኘቱ ፕራይቬት ነው መሰለኝ። ያ ፕራይቬትም ቢሆን I think if she don't follow she can do that. ፎሎ ማድረግ አለብሽ። ቤዚ ፎሎ አድርጊኝና ማንሳት ትቻለች ከገባች በኋላ። ፎሎ አድርጉኝ አላደረጉኝ ዳስ ዋይ ሀይፍሻ መግባት ፈልጋለች። ወዳጄ ስለሆነች ግድ ይላል። እሺ ላኪ እናት ኖ ሪኩዌስት ላኪ እናቱ ሪኩዌስት። ምናልባት አካውንትሽ ፕራይቬት ስለሆነ እምቢ አለኝ። ሪኩዌስት ላኪ አንድ ቁጥር ደይጎ አሁን ልካለች። ደይጎ አሁን ገብታለች። ደይጎ አሁን ጆሲ የቀጥላባ። እሺ እና ከዛ በኋላ ማንንም ሰው ሳያማክር ይህንን ነገር ማድረግ ጀመረ። ይህንን ካደረገ በኋላ ይህንን ምንድን ነው ያደረገው? ቀጥታ የተጨማሪ ገንዘብም ታገኝበታለህ ብለው ሲሉት ማንም እንደነገርኳቸው ሳያማክር ነው ወደዚህ ጉዳይ እየገባው። ከዛ በኋላ ምን አደረጉት? ያንን ቪዲዮ እንደላከላቸው ተሾመ በቃ ቪዲዮ ቆንጆ ነው፣ ጥራቱ ምኑ ሪከርዱን ልኮልኛል። አጋጣሚ ስልኩን አጥፍቶት ይሆናል እንጂ ጥሩ ነው። ስለዚህ አሪፍ ሽቀላ የምታገኝበት ስራ ስለሆነ 500 ሺህ ብር ክፈል አሉት። ደግሞ ያንን ቪዲዮ ከላከላቸው በኋላ 500 ሺህ ብር ላክ፣ አለበለዚያ ሁለቱንም ቪዲዮ ነው የምንለቅብህ አሉት። የዛኔ የመጨረሻ ስትረስ ሆነ። ተሾመ ማለት ራሱን ማብራራት የማይችል ራሱን ችግሮቹን መቅረፍ ማስረዳት የማይችል ስለሆነ ነው እንጂ ከዚህ በላይ ችግር ደርሶበታል። እኔ በማውቀው ልክ እሱ የተጎዳው በራሱ ባለቤቱ ቢናገር ይሻል ነበረ። ይሄንን ሲነግሩት የሆነ ችግር አለበት፣ ምናልባት ያስረዳችሁ ይሆናል። ሲናደድ ፀጉሩን ነው የሚነጭ፣ እንዲህ ፀጉሩን ይነጫል፣ እንዳለ ፀጉሩን ነው የሚነጭ። ፀጉሩን ብታዩ ፀጉር የለውም እየነጨ እየተናደደ ማለት ነው። ያንን ፀጉር እየነጨ እየተናደደ ዮሲ እንዲያደረጉኝ ብሎ ሲል ቆይ እስቲ ተረጋጋ፣ ምንድን ነው ያደረግከው ሲለኝ ቪዲዮ እንደዚህ ልኮላቸው ነበር ብሎ ሲልክልኝ እኔ ሾክድ ነው የሆንኩት። በጣም ነው የደነገጥኩት። ምክንያቱም በጣም የሚያስፈራ ነው። መስቀል ተዘግዝቆ ነው፣ የእነሱን ስርዓት ነው፣ የሆነ ነገር እያነበበ ነው። ለምንድን ነው እንዲያረክ ሲሉኝ እንደዚህ አርግ ብለውኝ በቃ የመጨረሻ እንደተበላን ገባን። 500 ሺህ ብር አሉት። ያንን 500 ሺህ ብር ሲጠይቁት መቼም እንደማናገኝ ስናውቅ በቀጥታ እሱን ማስፈራራት ጀመሩት። አንደኛ ታሟል፣ ይህንን ነገር ለእነሱ መልስ የሚሰጥበት ደረጃ አይደለም። ሁለተኛ ነገር 500 ሺህ ብሩን አሳድገውታል። ድጋሚ መልስ መስጠት የሚችልበት ደረጃ ላይ አይደለም። ሶስተኛ የእሱንና የባለቤቱን ቪዲዮ ለቅርብ ቤተሰቦች ላኩ። ለእሷ ቤተሰቦች፣ ለልጁ፣ ለመጀመሪያ ልጁ፣ ለቀድሞ ለሚስቱ ባል ተላከለት ቪዲዮ። ቀጥታ ለእሷ ቤተሰቦች እንዲደርስ ተደረገ። ከዛ በኋላ አታክ መደረግ ተጀመረ። ይሄ ሁሉ በሚስጥር ነበር። እሱና እኔ ነበር የምናውቀው ይህንን ነገር ሁሉ። ቀጥታ ቤተሰቦቹ አታክ ማድረግ ጀመሩ። የእሷ ቤተሰቦች እሱን እንደዚህ አድርጎብሽ ተደርጎበት አይደለም የተባለው፣ አደረጉብሽ፣ ይህንን አደረገብሽ፣ ተሾመ ያንቺንና የሱን ቪዲዮ ለቀቀ ብለው ወደ ማጋጨት ደረጃ ደረሱ። ይሄ ሲመጣ ተገለለች። እሱ አገለለችው። እሷ ለምን ይሄ ቪዲዮ ተለቆብሃል ተብሎ ስለተነገረው አገለለችው። ትልቁ ልጅ የመጀመሪያ ልጁ ልጄ ብሎ የሚል የተሾመን ደግነት ልጄ ብሎ የሚል የእንጀራ ልጁ ነው። የሚስቱ የመጀመሪያ ልጅ ነች። የመጀመሪያ ልጅ ነው። እሱን የሚያሳደገው እሱ ነው። የመጀመሪያ ባሏ አባት የመጀመሪያ ባሏ
ልጁን ምን እያደረገ ይነግሯል። አየ ባለጌ አባት እያገባሽ ነው ብሎ ሲል እሷም ተገለለች። ቤተሰቦቿ ጋር ሄደች። ተሾመ ብቻውን ቀረ። የተከራዩበት ቤት ብቻውን ሲሰቃይ ተደውላ እናቱ መታ ከሐዋሳ ይዛው ሄደች። የዛኔ ፓራላይዝድ ሆኗል ተሾመ። ቪዲዮን የመጀመሪያ የሴክስ ቪዲዮን መላክ ሲጀምሩ ታመመ። ቲቪ ተብሎ ታመመ። ከዛ በኋላ እግሩ እየሰራ አልነበረም። እናትየው ከሐዋሳ ድረስ መታ ተሸክመው ይዘው ሄደች። ወዲያው 3 ቀን 4 ቀን ባልሞላ ጊዜ ውስጥ የኢሉሚናቲ ቪዲዮ ደግሞ ተለቀቀ። አድራሻቸውን አጠፉ። በምን ሚዲያ ነው የተለቀቀው? ፕሮዬ እሱን ነገራቸው። ማስታወቂያ ነው መጀመሪያ ላይ የለቀቁት፣ እንደ ማስታወቂያ ነው። የኢሉሚናቲ ማስታወቂያ የለም። ኢሉሚናቲ አባል ሁኑ፣ እንደዚህ አይነት ገንዘብ ታገኛላችሁ፣ ይሄ ልጅ እንዲህ አይነት ገንዘብ እየተጠቀመ ነው፣ እየሰራ ነው፣ ስሩ ብለው ያንን ቪዲዮ ለቀቁበት። መላው የኢትዮጵያ ሕዝብ ተቀባበለው። እንደውም የሆነ ልጅ አለ ኢሉሚናቲዎችን እና ምናምን አጋልጣለሁ እያለ የሚሰራ ቪዲዮ የነበረ ልጅ፣ ምናልባት ስሙን አላስታውሰውም። እዛ ቪዲዮ ላይ ኢዩቴ ልጅ እንደዚህ እየሰራ እንደ ኤጀንት እንደሆነ ተደርጎ ማለት ነው ሲወራ። አንደኛ ጥሩ ነገር ምንድነው ተሾመ ማህበራዊ ሚዲያ ታሞ ስለነበረ ብዙ ጊዜ አይጠቀምም ነበር። በጣም እኛ ጓደኞቹ እኔ ዛኔ አባይ ግድብ ነበርኩ እስከምናዝን ደረጃ ድረስ ደውዬ ተሼ ይሄ ነገር ከባድ ነው ብዬ ስለው የአልጋ ጉራኛ ሆኖ እዛ ደረጃ ድረስ በጣም የተቸገረበት ቪዲዮ ነበረ። ሰው አልተረዳም። ተረድቶም እኮ ገብተን ቪዲዮ ላይ ማስረድተን እንደዚህ ነው ብለን በኮሜንትን በምናምን አስረድተን ሌቦች እኛንም ይፈርጁናል። በቃ እየበላችሁ አብራችሁ ኢሉሚናቲ ሆናችሁ ምናምን ይባላል። እና እሱ የተሸከመውን ጉድ በጣም ከባድ ነው። ወዶ ፈቅዶም እኮ ኢሉሚናቲ አባል ሆናለሁ ብሎ ገብቶ ህይወቱን ለማሸነፍ የገባም ሰው እኮ ኤክስኪውዝ ከተጠየቀ በቃ ስለ ሃይማኖትም ስለ ምንም ብለህ ይቅር ትላለህ እኮ አይደለ? እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔርን የሚያክል አምላክ ይቅር እያለ ሰው እዚህ ጋር እየፈረደ ሰው ላይ ህይወቱን እስኪያመሰቃቅለው ደረጃ ድረስ እንደዚህ ማድረስ ማለት በጣም ከባድ ነው እና ከዚህም በላይ ችግር ደርሶበታል። ከዛ በኋላ በእንትን ሚዲያ ምንድን ነበር ሚዲያው የነ ቤዚ ሚዲያ ላይ በተደጋጋሚ ያንን ቪዲዮ ምን ነበር የሚሰሩት? በቃ ኤጀንት እንደሆነ አባል እንደሆነ መማሪያ ይሁን ይሄ ልጅ መማሪያ አድርጉት፣ እንደዚህ አይነት ቪዲዮዎችን ይሰራል፣ ኤጀንት ነው እየተባለ በተደጋጋሚ በአብይ ሚዲያ ላይ በተደጋጋሚ ይሄ ነገር ሲነገር ደውለን ኖ ይሄ ልጅ አይሰራም፣ ከእንዲህ አይነት ነገር ውስጥ የወጣ ሰው ነው፣ ምንም አይነት ስራ እየሰራ አይደለም፣ ልጁ ታሞ ፓራላይዝድ ሆኖ ቤቱ ነው የተቀመጠው፣ በጣም ችግር ያለበት ልጅ ነው፣ ኢሉሚናቲም አባልም አይደለም፣ እንዲህ አድርገው ነው ብለን ለቤዚ ነገርናት። የእንትን ሚዲያ ባለቤት ማነው? ተሻ አስታውሰ ሚዲያው የሳድስ ሚዲያ ባለቤት አብይ ለማ አይደለም የነሱ ሚዲያ ባለቤት አለች። እሷም እዚህ ውስጥ ገብታ አስወጣት፣ ህፃኗን አስወጣት፣ ተሻ አስወጣት ህፃኗን። ከዛ በኋላ አስወጣባ ተባረክ፣ በቪዲዮ አትውጣ አባቴ እሷ። ከዛ በኋላ ይሄ ነገር ሲመጣ ለቤዚም ደወልን ነገርናት። እንደዚህ ነው ስንላት ኦኬ ለዚህ ቪዲዮ እኛ በህግም እንሄዳለን እንዴት እንዲህ ትለቃላችሁ ስንላቸው ማንም ሚዲያ ነው የሚጠቀመው እንደ እንትን ማንም ሚዲያ ስለሚጠቀመው ይሄንን ሚዲያ እኔ ያወጣሁት በወንጀል ልጠይቁኝ አትገቡም። እኔ ሶርሴ እሱ አይደለም ልጁ ራሱ አይደለም ሌሎች ሚዲያዎች ናቸው። ስለዚህ በዚህ በሚዲያ ህጉ ይሄ ነገር ራሱ ወጥቶ እስካላስተባበለ ድረስ ልትጠይቁን አይገባም ሲሉን ኦኬ እሺ እንጠይቃለን ምን እናርግ ወደሚለው መፍትሄ መተን አንተንም አግኝተንህ አውርተን ከዚህ በፊት ባለው ጉዳይ ላይ እነ ሳድስ ሚዲያን እነ ቤዛን አናግረህ እና አብይንም አናግረህ ይሄ ቪዲዮ እንዲሰራ እንዲለዝብ የኢትዮጵያ ህዝብ እንዲያውቀው እንዲደረግ ተብሎ ወደዚህ ነገር መተን ዮኒ እግዚአብሔር ይስጥህ አንተም ቢሆን ብዙ ተሽን መንፈሱ ቢውልድ እንዲሆን ጠንካራ እንዲሆን ያደረክበት መንገድ በጣም ነው አፕሪሺየት ማድረግ ነው። ችግር ሲመጣ እንዴት አድርጎ መቋቋም እንደሚችል ቢያንስ አንድ ስቴፕ ከፍ እንዲል አድርገዋልና እነ ቤዚንም በጣም ነው የማመሰግነው። መሬት ላይ ያለው ጉዳይ ይሄ ነው። በቃ ልጁ ምንም በማያውቀው ስራ ተገዶ የሰራ መሆኑን ይዘውበት የሰራው መሆኑን በጣም በዚህ ምክንያት ህይወቱ ተመሰቃቅሎ ስቲል እስካሁን ድረስ እየተፈረጀ ስራ መስራት እስከማይችል ድረስ ሐዋሳ ላይ ትንሽዬ ሱቅ አለችው። ቤዛ ሄዳ አይተዋለች። እዛ ሱቅ ላይ መስራት እስከማይችል ደረጃ ድረስ ዛቻና ማስፈራሪያ እየመጣበት እንደሆነ
ይህንን ነገር ማሳወቅ እፈልጋለሁ ላለው ነገር ለምን ዛቻው ምልህ ከፋሚሊም ሊሆን ይችላል ሰዎችም ሊሆን ይችላል እንደዚህ አይነት ነገር ኢቭን እኔ ማውራት ስለማልፈልግ ነው የፕራይቬቱ ስለሆነ ነው የሱ እኔ ቅርብ ጓደኛው ስለሆነ ስለማቅ ነው በዚህ ጉዳይ ላይ ፋሚሊዎቹ የቅርብ ሰዎች የምትላቸው ሰዎች ሚዲያ ላይ ከወጣ ስምን አንድ የተዳፈነውን ጉዳይ የምትቀሰቅስ ከሆነ እኛ ስማችን ይጠፋል ይጠለሻል ብለው እስከ መግፋት ደረጃ ድረስ እስከ መግፋት እግዚአብሔርን ነው ምን ልጁን እስከ አለማስጠጋት ደረጃ ድረስ ደርሷል ተሾመ ይሄ የግል ጉዳይ ስለሆነ ነው ማላወራው ሚዲያ ላይ ነገም የሚደርስበት ነገር ስለሚኖርና እዚህ ደረጃ ደርሷል ጉዳዩ በጣም ከባድ ነው ሰርቶ መብላት የማይችልበት ደረጃ ደርሷል የተወሰነች ጉሊት ድንችና ሽንኩርት እየሸጠ መረዳት የሚገባው ልጅ ዞር ብሎ ሰው ለእግዚአብሔርም ለመንፈሱም ለሃይማኖቱም ብሎ መርዳት የሚገባውን ልጅ ጭራሽ እየኮረኮመ ነው ጭራሽ ይሄ መጣበት ምክንያት ምንድነው ስግብግብ በሆኑ በሰው ህይወት ተጫውተው ገንዘብ ማግኘት የሚፈልጉ ሰዎች ተግባር የልጁ ህይወት ተበላሽ ትዳሩን አጣ ልጁ ከምትማርበት ትምህርት ቤት እንዴት እየተገፋች እንደሆነ እናውቃለን እንደገና ከቤተሰቦቹ ምን ያህል ጫናና ግፊት እየደረሰበት እንደሆነ እናውቃለን ማሂ ታውቃለች በውስጥ አውርተናታል ማሂ ቤዚም ታውቃለች ብቻውን እንደ በረሃ እንጨት ብቻውን ቆሞ ከባለፈው እንኳን ትንሽ ነው መለስ አላለም እንደው ዮኒ ካየው ከባለፈው እንኳን በጣም ለውጣለሁ እኔ በጣም ተደንቄያለሁ በተለይ አንተና የማሂ እግዚአብሔር የሰጠው መልካም ሰዎች ሰጥቶታል እውነቱን ልናገር አንተ በተለይ የ15 ዓመት ጓደኛው ሳትከዳው እንደ ሰው ሳትርቀው ሰው ስለራቀው ብለ ከጎኑ ሳትርቅ አይዞ ብለ እስካሁን መቆየት እኔ አንተን የተቀየመ ጊዜ ነው ከሱ ጋር ጸብ ያለኝ እውነቴን ነው ማለት እግዚአብሔር ምስክሬ እንዳንተ አይነት ጓደኛ ማግኘት ያውም በዚህ ዘመን ከባድ ሰው ሲገፋ አብሮ የሚገፋ ነው አዋረድከኝ ምናምን ብሎ የሚሸሽ እንጂ ከጎኑ ሆኖ አይዞ በርታ ግድ የለም እያለ በእያንዳንዱ ጉዳይ ላይ የገባ ጓደኛ አንተናየውና እግዚአብሔር ይጠብቅ የሰራውን ነገር በሙሉ ይባርክልህ ጆሲዬ ቀላል ነገር አይደለም ማንም አያደርገው ማንም እኔ ምን አገባኝ ነው የሚለና ብዙ ሰው በገፋ ሰዓት ከጎን በመቆም እንደዚህ አይነት ጓደኝነት አለ ይሄ የድሮ ጓደኝነት የ15 ዓመት ወዳጅነት ቀላል ነገር እንዳይመስላችሁ ብዙ ዋጋ የተከፈለበት ነው ምናልባት እሱም ብዙ ሰዎች ሸሽተውት ሊሆን ይችላል በዚህ ጉዳይ ጆሲ ግን እውነቱን ስለሚያውቅ የአንድ ስህተት ከሚስቱ ጋር ስልኩ ላይ በግል ደረጃው በራሱ የሚስቱና የሱን ለምን እንደሆነ ሰይጣንም አሳስቶ ምን ይሁን በማይታወቅበት ደረጃ ያንን በማድረጉ አጭበርብረውት ለዚህ ሁላ መከራው ዊልቸር ላይ አሁን በክራንች ነው ያለው ዊልቸር ላይ እንዲኖር ያደርጉ የኛ ሰው በጣም ከባድ እንደሆነ በዚህ ማየት ትችላላችሁ እና እግዚአብሔር እንኳን ጠበቀ እስቲ በዚህታችን ባለው ጉዳይ ላይ ምንድነው የምትዩ በናቢ መፍረድ አልችልም የመጣውን ቪዲዮ ነው የፖስቱት ያዩትን ነገር ነው እንደዚህ የሚሰራለ ኢትዮጵያ ላይ ተጠንቀቁ እንደዚህ አታደርጉ የሚል ቪዲዮ ነው ስለዚህ አውስፔክት በእነሱ ምንም ማድረግ አይቻልም ግን አሁን የማስተካከያ ቪዲዮና እዚህም መታ ይህን ነገር ለመናገር ስላደረገች እጅግ አድርጌ አመሰግናለሁ ቤተሰብ ታፕታፕ እያደረጋችሁ እህታችን ቤዚ ትናገራለች እሺ ሰላም ሁላችሁንም እንዴት ናችሁ ማለት ፈልጋለሁ ዮኒ በጣም ደስ ብሎኛል ተሼማሂ ከዮሴፍ ጋር ከሁላችሁም ጋር ማብራት ከቻልኩበት ጋር ደግሜ ስላገኘዋችሁ ደስ ብሎኛል ሌሎቻችሁንም ሁላችሁንም ሰላም በድጋሚ ምናልባት ከኔ ልቅ ያው ጋዜጠኛ አብይልማ በደንብ ይታወቃል እዛ ሚዲያ ላይ አብሬው ባጋርነት የምሰራ እህት ነኝ የዮሴፍ የተሼ ጉዳይ እንግዲህ ልክ መተው እና ዮሲም ራሱ ተሼም ካወራኝ በኋላ ሙሉ ቪዲዮ ተሰርቶለታል በእኛ ሚዲያ እንዴት ወደዚህ ነገር ውስጥ ገባ ሙሉ እዚህ ጋር ቀደም ዮሴፍ ሲናገረው የነበረው ነገር በአጠቃላይ ከራሱ ከተሾመ በሙሉ ቪዲዮ ምናልባት ወደ 50 ደቂቃ አንድ ሰዓት የሚደርስ ሙሉ ቪዲዮ ተሰርቶለታል አስቀድማችሁ ለምን ይሄንን ነገር ሰራችሁ ለሚለው ተሾመም ዮሴፍም ከዚህ ቀደም አሂመታ ጠይቃይ ነበር እኔ እንዳጋጣሚ መረጃውን ያገኘሁት ካንተ ወይም ደግሞ ከራሱ ከተሾመ አይደለም ዌብሳይታቸው ላይ ነው ነገራችን ላይ ተለቀቀው ከማስታወቂያ ባለፈ ነው የሰሩት የሱን ጉዳይ ለምን ሰሩ ማይባልም ምክንያቱም የተገበረው ጠቅላላ በኢሉሚናቲ በ666
ትክክለኛ መንፈሱን ወይም ደግሞ የአምልኮ ስርዓታቸውን በሚፈጽም ትክክለኛ በሆነ መንገድ ነው አንድ ክርስቲያን ቤተክርስቲያን ሄዶ ቸርች ሄዶ ሊፈጽመው የሚችለውን የክርስትና የአምልኮ መንፈስ አለ አይደለ? ያን መንፈስ እሱ ደግሞ በኢሉሚናንቲ ባያውቀውም ግን እንዲፈጽም አስደርገውታል ማለት ነው። ይህንን ነገር እያየን እኛ ትውልድን የመታደግ ዓላማ ነው ያለን። ሳድስን የሚመለከት ሰው አንድም ሰውን ለመጉዳት የምንሄድበት ርቀት የለም። እያንዳንዱ ነገር ከመረጃም ከሶሻል ሚዲያም የምናገኛቸው ነገሮችን ወደ ህዝቡ ይዘን የምንመጣው በዚህ አይነት መንገድ ከዚህ ዓለም እየሄደችበት ያለው የጨለማው ዓለም ስርዓት አለ። በዛ ዓለም ላይ በመንፈስ ሰዎች እንዲጠመቁ የሚያደርግ እምነታችሁን ባህላችሁን እንድታዩ የሚያደርግ አጓጉል የሆኑ አጉል ዘመናዊነት እንዲሁም ደግሞ ሀብትን መሰረት ያደረጉ እምነቶች እየመጡ ነው። በዚህ አይነት ሁኔታ ደግሞ እኛ እንደ ሀገር እምነት ያለን ሀገር ስለሆነን ልንታደግ ልንጠበቅ ይገባል። ከምንም ነገር በላይ ደግሞ ኃጢአተ ሰዶማውያን እየተባለ ነው በእኛ ሚዲያ ላይ እንግዲህ ግብረ ሰዶማውያን የሚጠሩት። በዚህ አይነት መንፈስ እንዳይጠመቅ ትውልዱ እንዲህ አይነት ነገር ደግሞ አለማማጅ ስለሆነ ምን ይደረግ? መጠበቅ እንቻል። ሌላው ዓለም ላይ ብቻ አይደለም ይሄ አጓጉል የሆነ የሰይጣን አምልኮት መንፈስ ያለው እኛ ሀገርም አለ። እውነት ነው አለ። ህፃናት ወንዶች የተደፈሩበት ያለበት ሀገር ነው አይደለ? ብዙ ጉድ እየሰማን ነው። መንግስት እንኳን እንደ ሀገር ህግ እየደገፈን አይደለም ያለ ነው። 2 3 4 ሚዲያ ላይ ያሉ እምነት ላይ ያሉ ሰዎች ናቸው እዚህ ጉዳይ ላይ የሚጮሁት። ግን በየቤቱ ስንት እናት ልጆቻቸው በእንዲህ አይነት ጉዳት እየተጎዱባቸው እያለቀሱ ነው ያሉት። ለህክምና የማይመች ተረዳችሁኝ? ለማህበረሰብ ይዘን ወተን አጋልጠን ልጆቻችንን መስጠት የማንችልበት ሰብአዊነት የተጣሰበት ያለበት ሀገር ላይ ነው እየሆነን ያለ ነው። እና ባካችሁ እንንቃ። ይሄ የሣድስ ሚዲያ ዋናው ነገር ነው። ቁም ነገሩም ይሄ ነው። ለየትኛውም እምነት አንሰራም። በሁሉም እምነት ላይ ሆኖ ግን ትውልድ መጠበቅ አለበት የሚል አቋም ኖሮት ነው አብይ ይልማ በመጽሐፍም በሬዲዮም እንዲሁም ደግሞ በሣድስ የዩቲዩብ ቻናል የሚታገለው። ስለዚህ ማንንም ለመጉዳት የምንሄድበት ርቀት አይደለም ያለው። የተሾመን ቪዲዮ በመጀመሪያ ያገኘሁት እኔ ነኝ። ከዚህ ቀደም ለተሺ በደወለልኝ ሰዓት ነግሬው ነበርና ያገኘሁትም ዌብሳይታቸው ላይ ነው። በየጊዜው እከታተላለሁ ዌብሳይታቸውን። አንዳንዱ ዌብሳይት ኢትዮጵያ ውስጥ መስራት አይችልም፣ በውጪ ተከፍሎ ነው። አንዳንዱ ዌብሳይት ደግሞ እዚህ ይሰራል። እዛ ውጪ ሆነው ራሱ ይመለምላሉ፣ አባላቶቻቸውን እዚህ ያሰናዳሉ። የሚዘጋጁ ፓርቲዎች ምናምን ካሉ በቀላል ገብተን ዌብሳይታቸው አንዴ ቤዝዬ ይቅርታ፣ ጆሲ ቪዲዮን አጥፋ። አባቴ ጆሲ ቪዲዮን አጥፋ። ታጥፋለት ከሰው ጋር እያወራ ስለሆነ አይሰማም። ጋይ ደቂቃ ያሉ ዌብሳይቶች አሉና ውጪ አንዳንድ ሰዎች እየከፈሉልን ነው ቪዲዮዎቹን የምንመለከታቸው። እና እኛ አይነት አጓጉል ነገሮች ስላሉ እንዳጋጣሚ እዚህ ያሉትን ዌብሳይቶች ለመከታተል በመሞክርበት ሰዓት ላይ የተሺን ቪዲዮ እዛ ላይ ያገኛለሁ ማለት ነው። ከዛ በአጠቃላይ ሶሻል ሚዲያዎችን ያው ዞር ዞር እያለን እናያለን። ቲክታክ ላይም እኚህ ቪዲዮዎች ፌስቡክ ላይ በጣም ተለቀዋል። ሲለቀቁ ቅድም ዮሲዬ እንዳለው በማስታወቂያ ደረጃ ለቀውታል። ብትመጡ እንዲህ ነገሮችን ታገኛላችሁ። ልክ እንደ አንድ ማሳያ እንደ ኤጀንታቸው ነው የሚጠቀሙት። ስለዚህ ይሄ ሰው ኢትዮጵያ ውስጥ ሆኖ ኢትዮጵያዊ ሆኖ ይህን ነገር እያደረገ ከሆነ እንደ ሚዲያና ይህን ነገር እንደሚቃወም ሰው እኛም ማሳያ አድርገን ይዘነው ወተናል። አብይ ይልማ ከመስራቱ አስቀድሞ እኔ ነኝ ቪዲዮን የሰራሁት። እሱ እንደውም አሁን ነው የሰራው። ከዚህ ቀደም ተሺ ብያለሁ። እኔ ከ1 ዓመት በፊት ነው ቪዲዮን የሰራሁት። አብይ በዚህኛው ዓመት 2017 ላይ ነው ቪዲዮ ሆነ የተጠቀመው ማለት ነው። ሲጠቀመውም እንዲህ ያደርጋሉ ሀገር ውስጥ በዚህ አይነት መንገድ ገብቷል ነው እንጂ የተሺ አጠቃላይ ነገር ውስጥ ገብቶ አልሰራም። ምክንያቱም አያውቀውም ተሺን። እንደ ማሳያ ግን ይዞት ወጥቷል። እኔም እንደ ማሳያ ይዤ ወጥቻለሁ ማለት ነው። ስለዚህ እንደ ሚዲያ በዚህ ጉዳይ ላይ ቪዲዮቹን ሄጄ ወደ ኋላ ሽሬ አላጠፋም። የማጠፋበት ምክንያት የለም። ተሺ ተሳስቷል። የተሺ ስህተት ለሌሎች ሰዎች እንዳይሆን እንደ ማሳያ እንዲሆን ተጠቅመነዋል። ስለዚህ ትውልድን ለማዳን የተጠቀምኩት ይሄ ነገር አላጠፋም ብዬ ማሂም የደወለችልኝ ሰዓት ዮሲም ለሱም ለተሺም ተናግሬያለሁ። ከዛ በአጠቃላይ ግን አዋሳ ድረስ ሄጄ ሙሉ ቪዲዮ ሰርቼለት ቪዲዮ ተለቋል ማለት ነው። ይሄ ነው ተሺ የተጎዳበትን ጉዳት ደግሞ ወደ ጉዳት መተን ስናየው ትክክል ነው፣ ባለማወቅ ነው። ብዙ ጊዜ ምንድነው የምንለው ዲያብሎስ በማታለል ወይም ደግሞ ተመሳስሎ በመምጣት ለኛ መልካም ስራ በመስራት በሚመስል በጣም በተመሳሰለ ሁኔታ መጥቶ ነው ነፍስን፣ አእምሮን፣ መረጃን ማለት ነው ይቆጣጠራል። ከዛ በላይ የህይወት ዋጋን ያስከፍለናል። ተሺ የደረሰበት ጥቃት ይሄ ነው። እግዚአብሔር ይመስገን
ጥሩ ቤተሰብ አለው። እሱም ወደ እግዚአብሔር ተመልሶ በንስሐ ዛሬ ከእግዚአብሔር ጋር ያለ ወንድማችን ነው። ከዚህ በኋላ እግዚአብሔር ደግሞ በሚችለው አቅም የተሼን የትላንት ስህተቱን እያደሰለት ደግሞ ለነገ ለተሻለ ህይወት ይዞት ይሄዳል። እዛ ላይ ሁላችንም እርዳታ ማድረግ አለብን የሚለውን ነገር ነው መቀበል የሚችለው። ባለማወቅ አድርጎታል። ባለማወቅ በጣም ብዙ ነፍሳት ደግሞ አሁን እየጠፉ ነው። ይሆንዬ ትውልዱ ቢችል የእውነት ማድመጥ ቢችል ቅዱስ መጽሐፍን ማንበብ ቢችል ወደ የቤተ እምነቱ መግባትና የእግዚአብሔርን ቃል አድምጦ መመልከት ቢችል ወይም ደግሞ ህይወቱን በዛ መቃኘት ቢችል ምን ያህል የታደለበት ዘመን ነው የሚሆነው። በጣም አስቸጋሪ ዘመን ያለው። አሁን እንደ ምሳሌ ላንሳና እኛ 666 የሚለውን መንፈስ በመቃወም ፊት ለፊት ላይ ያለን ሰዎች ነን። በእኔና በአብይ እኮ ቪዲዮ ይሰራል ኑ የጸረ 666 አባል ሆኑ ተብሎ፣ ግን አስቀድመን ብዙ ስራ ስለሰራን የሚታለለው ትንሽ የማያውቀን ሰው ነው እንጂ አብዛኛው ሰው አይታለልም። ግን እንኳን ተሼን እንኳን የሆኑ ዛሬ አንድ ግለሰብን ይቅርና እኛን እንኳን አታክ እያደረጉን ነው ያሉት። እኛ ሙሉ የሰራነውን የ40 እና የ50 ደቂቃ ቪዲዮ ቆራርጠው የነሱን 666 የምትለውና ወደ እግዚአብሔር ህይወት ብትመጡ መልካም ነው የምትለውን እየቆራረጡ አንድ ላይ በማድረግ ማስታወቂያ እየሰሩ እኮ ነው ሰዎች። ይሄን በማድረጋቸው በጣም ብዙ የሆኑ ህፃናት ደግሞ ዛሬ ላይ ሳይለፋ ገንዘብ ማግኘት የሚፈልግ እግዚአብሔርን ከስም እንጂ በቃሉ ወይ ከመንፈሱ ጋር መረዳት ያልቻለ ሰው እየተጠለፈብን ነው ያለው። ሀገራችን በማናውቀው በጣም አስቀያሚ በሆነ የጨለማ ስርዓት ትውልዱን በተለይ ለማጥመቅ የሚካሄድበት ሱሱ አለ፣ ይሄ አጓጉል እምነቱ አለ። እንዲሁም ደግሞ ሌግዠር የሚመስሉ ላይፎችን መቀላቀል የሚችሉት በዚህ አይነት ሁኔታ ብቻ እንደሆነ እንዲረዱ እየተደረገ ነውና ያኚ ማስታወቂያዎች እንኳን ከተሼ እኔና አብይ ላይም እየተሰሩ ነው ያሉትና ተሼ መታገዝ አለበት። እሱም በደንብ እንረዳለን። ልጅ ህፃኗ በተለይ በእንዲህ አይነት ስነ ልቦና ማድረግ የለባትም። ባለማወቅ ነው ያደረገው። ሰው ደግሞ አውቆም ማጠፋ ሳያውቅም ማጠፋው በይቅርታ መመለስ ከቻለ እኛ ይቅር ብለን ማገዝ በቻልነው አቅም ማገዝ አለብን ነው ምለው። ያው ጉዳዩ ረጅም ስለሆነ ከሚዲያው ጋርም እንደገና ደግሞ ከተሼ ጋር የነበረን ነገር አጠር አድርጌ ላሳውቅ ብዬ ነው። ይሄ ነው በእኔ በኩል ያለው ነገር። የሚደንቅ ነው። በመጀመሪያ ላመሰግንሽ እፈልጋለሁ። ምክንያቱም በመጀመሪያ ላመሰግንሽ። ለምንድን ነው ማመሰግንሽ? በመምጣትሽ። አብይም በዚህ አጋጣሚ አድናቂው ነኝ። ታውቂያለሽ፣ አንዴ በፍቅር አዲስ ላይ የተሰራ ቪዲዮ አይቼ የዛሬ 25 ዓመት ዘፈን ለምን ዛሬ መጠየቅ አስፈለገው ብዬ በደንብ አውርተን አብይም መጥቶ በደንብ እኔ ፔጅ ላይ ይቅርታ ጠይቆ ሌሎች ግን መስተካከል ያለባቸው ኢትዮጵያ ላይ እየሄዱ ያሉ አስቀያሚ የሆነ ነገሮች፣ ሰይጣናዊ አምልኮች መስተካከል አለበት፣ ግብረ ሰዶም የሚያሰራጩ ነገሮች መስተካከል አለበት እያለ በደንብ የተናገረ ወንድማችን ነው። ስለዚህ አብይን እሱ ሚዲያ ሳድስ ሚዲያን እኔ በጣም በጣም ማደንቀውና አፕሪሺየት የማደርገው ነው። ገብራብ ነው የምላችሁ፣ በርቱ ነው የምላችሁ። አስተያየታችሁም ትውልድ እንዲድን ነው። ስለዚህ የእናንተን ሚዲያ ወክለሽ በስነ ስርዓት መተሽ ያብራራሽበት መንገድ ኢዝ አሜዚንግ። ስለዚህ ትውልድ እንዲማርበት አንተ በስህተት ሰርተዋል። ሁለቱንም ቪዲዮን የለጠፉ ስለዚህ ይጠቅማል። ገባ? አንደኛው የስህተት ቪዲዮ ሰርታል። ሁለተኛ አንተው ድረስ መታ ምን ያህል አንተን ለማክበር የአንተ ነገር ምን እንደሆነ ለማሳወቅ ከ50 ደቂቃ የበለጠ ቪዲዮ አምጥተው ሳድስ ሚዲያ አንተ በመሳሳት አንተን በማአታለው እንዲህ ሰውን ወደዛ እንደሚያስገቡ በማሳየት ትምህርት የሰጡበት ትልቅ ሚዲያ ነው። ስለዚህ በዚህ እኔ በጣም ያከበርኩሽ፣ በደንብ እውቀቱ እንዳለሽ ኢንፎርሜሽን በደንብ ጋዘር እንደምታደርጊ በዚህ ነገር አሳይተሽኛል። ስለዚህ ታንኪዩ ነው የምልሽ። ሳድስ ሚዲያን በጣም አመሰግናለሁ። ወንድሞች እዛ ያላችሁ አዋሳ ነው ያለው አይደል ወንድሜ ተሼ? ስለዚህ አዋሳ የምትኖሩ ወንድምና እህቶቻችን ይሄ ወንድም በማያውቀው ነገር ገብተው ገንዘብ አምጣ ብለው አይኑ የኢትዮጵያ የኑሮ ሁኔታ የሚያሳዝነው ግን በሰይጣናዊ መንገድ ሄደው ወንድም እህቶቻችን ስንት ነው አረብ ሀገር ያሉ እህቶቻችን ራቁት ቪዲዮ ይዘውባቸው ስንት እንደሚያሰቃያቸው የምታውቁት። በተለይ ስልኮቻችሁን እንትን የማይረባ ነገር የምታደርጉበት ካለ ዲሊት ቢደረግ ይመረጣል። ሌላው ምንድን ነው? አሁንም ይሄ ገንዘብ ሰጣችኋለሁ፣ ህይወታችሁን ቀይራለሁ፣ በቀላሉ ገንዘብ ትሰራላችሁ የሚሏችሁ ሰዎች ሊዘርፏችሁ ነው።
ሊዘርፏችሁ ነው። በክሪፕቶ ገንዘብ ታገኛላችሁ፣ ሊዘርፏችሁ ነው። ራስ ክሪፕቶን ጉግል አድርግ፣ አንብብ። ማወቅ ከፈለክ በራስ ለፍተ ነው እዛ ቦታ የምትደርሰው። በተአምር አበሻ ገንዘብ የምትሰራበትን መንገድ አይነግርህም። ይሄ ባህላችን ነው፣ ማንነታችን ነው። ገንዘብ የሚያመርትበትን መንገድ ግደለው፣ አበሻ አይነግርህም። ስለዚህ እባካችሁ ወንድምና እህቶቼ ይሄን ከዚህ ነገር ላይ ክሪፕቶ እያሉ ሰሞኑን የተጀመረ የክሪፕቶ እና ትሬዲንግ ስታክ ትሬዲንግ ሰሞኑን የተጀመረ የማጭበርበሪያ ህዝቡን የመዝረፊያ መንገድ ስለሆነ ይገረ ቢ ኬርፉል ብዬ ሁሉም እያልኩ አይደለም፣ አብዛኛው ግን ሊዘርፏቸው የተነሱ ናቸው ብዬ ነው የማስበው። እዚህ ላይ መጨመር የምትፈልጉት ነገር ካለ ላውጋው፣ ማሂ እንዲሁም ኢትዮ ማያ፣ ሌሎቻችሁ መጨመር የምትፈልጉት ካለ እናንተ ነው መድረኩ። ቤተሰብ ታፕታፕ ኮፒ ሊንክ በማድረግ ለህዝቡ አድርሱልን። አመሰግናለሁ። አሚን። ወንድማችን ላይ እየደረሰ ያሳዝናል። ማንኛችንም ረማኛ ይህን መሰለ ፊት እሱ ላይ እየደረሰ ያሳዝናል። ብዙ ሰምታችኋል። ከታች ደግሞ አንዳንዴ ኮሜንት ከማድረጋችሁ በፊት ሙሉ መረጃውን በመስማት አንዳንዴ የእኛ ማህበረሰብ ችግራችን ምንድን ነው? ሙሉ ኢንፎርሜሽንን ሳንይዝ ጃጅመንት ላይ ነው የምንገባው። ወየ እዛ ላይ አትበቃ ነው የምንለው እና እዛ ላይ አቁሙት። ሌላኛው ነገር ደግሞ እኔ ቤዛ ለምትሰሩት ስራ እግዚአብሔር ያክብራችሁ፣ ግን ይቅርታ አድርግልኝና ጀሱን አለማንሳታችሁ ለእኔ ጥፋት ነው። ይህ ማስተባበያ ቪዲዮ መስራታችሁ ደስ ይላል፣ ተገቢ ነው። አዎ፣ ነገር ግን ይሄ ወንድማችን ፈልጎ ሳይሆን ተገዶ እንደዚሁም ደግሞ ኮርስ ተደርጎ፣ ምክንያቱም ሌላ ነገር ይዘውበት ነው ይህ ሰውዬ እንጂ ፈልጎት ያደረገው ነገር አይደለም። ያንን ካወቃችሁ በኋላ የዚህን ሰው የሲቹዌሽን አንደርስታንድ አድርጋችሁ ይቅርታ አድርጉልኝ፣ በውጭ ዓለም ላይ ብትኖሩ ኖሮ ተከሰሱ ነበር እናንተም ብትሆን ባለማጥፋታችሁ። ግን እኛ ሀገር ላይ ህግ ስለሌለ በህግ ስለማይሰራ ነው ይህንን የምትሰሩት እንጂ የዚህን ሰውዬ እንደዚህ አይነትን ነገር አሁን ያንን ነገር ስትለጥፉ እንደዚህ እያደረጉ ገብተዋል ስትሉ ያንን ቪዲዮ ብቻ ላየ ሰውዬ ምንድነው ይህ ሰውዬ ያንን ነገር እያደረገ ነው ብሎ ነው የሚያምነው ማህበረሰብ ገብቷል። ሁለተኛውን ቪዲዮ ሪሰርች ለማያደርግ ሰው አሁን እነሱ የሰጡትን የማስተባበያ ቪዲዮውን ተውና እሱን ለማያይ ሰው እሱ ያደረጋቸውን ድርጊቶች ያየ ሰው እነሱ የሰሩበትን 666ቶች በእኛ ሀገር ላይ እንደዚህም ሆኖ ገብተዋል ብለው ያንን ቪዲዮ የሰሩትን ቪዲዮ ያየ ሰው ብቻ እዚህ ወንድማችን ላይ ጃጅ ያደርጋል። ስለዚህ ይቅርታ አድርጉልኝና ያንን ቪዲዮ ማንሳት አለባችሁ። ይሄ መጠየቅ ራሱ የለበትም። በስብዕነት እናንተ አንቺ ቦታው ላይ ሄደሽ እዚህን ሰው አንደርስታንድ አድርገሽው የልጅ አባት ሆኖ ህፃን ልጅ ኖራው ነገ ምን አይነት ፊውቸር እንደሚኖራት በጓደኞቿ በምኖቿ መሳለቂያ እንደምትሆን ምኑን ልትረጅ ይገባል። ስለዚህ ይሄ ማስተባበያ ቪዲዮዎች መስራታችሁ ተገቢ ሆነው፣ ግን ዋነኛው ቪዲዮ መነሳት አለበት። በውጭ ዓለም ላይ እኮ ይከሰሳሉ። ሪያሊስቲክሊ እኛ ጋር ቢሆን አይከሰሱም። ይሆን እነሱ ራሱ ሚዲያው ይከሰሳል። ግን ሀገራችን ላይ ህግ የሌለበት ላውገው ይቅርታ፣ በአንተ መንገድ አላየሁትም እንጂ ትክክል አላየሁትም። ይከሰሳሉ። እኛ ጋር ቢሆን ይከሰሳሉ ያለ ጥርጥር። ሚዲያው ይከሰሳል። ዲፋሜሽን ይባላል። ያ አንደኛ this is like ካራክተሩን እያጠፉት ነው ያሉት። ስለዚህ እኔ ይሄ ቪዲዮ ሰርተንለታል እና ያ ቪዲዮ ስላለ በዚህኛው ቪዲዮ ደግሞ ይሄኛውን ቪዲዮ አናጠፋም የሚለው ነገር በጥፊ የመታወቅ ይቅርታ እንደመጠየቅ ነው። that doesn't work። እና አትፉለት፣ በቃ ሰርታችሁበታል፣ ኢንፎርም አድርጋችሁበታል። አንቺ ለአንድ ዓመት ከምናምን ለጥፈሽዋል። አሁን የምትዩም ሰውዬ ደግሞ አሁን በዚህ ዓመት የሰራበትም ሰውዬ ለጥፎታል፣ ኢንፎርም ያደረጋችሁትን ነገር። ስለዚህ አጥፉት ያኛውን ቪዲዮ። ይሄ ተገቢ አይደለም፣ እንደ ሰብአዊነት ራሱ። እኔ ይቅርታ አድርግልኝና ቪዲዮ ስለሰራንለት ያንን ቪዲዮ አናነሳለትም ማለቱ ተገቢ አይደለም። ይህን ልል ነው የምፈልገው። እዚሁ ምላሽ ልስጥና ልሂድ። ከታች ላውጋ ስምህ? እሺ ነው። እሺ አላጠፋም ማለቱ ምን ማለት ነው መሰለህ? ተሽዬ ይህንን ሲያደርግ ባለማወቅ አደረገው እንጂ የሰራው ቪዲዮ እኮ ትክክል ነው። እኛ መረጃውን ስናቀርብበት ላደረገው ነገር ትክክለኛ መረጃን የሰጠ ነው። እየፈጸመ የነበረው ያንን ጉዳይ መርገም አልፈልግም እንጂ ቅድም እንዳልኩት ነው። በየቤተ እምነታችን ሄደን የምናደርገውን ሃይማኖታዊ የሆነ የአምልኮት ስርዓት
ፈጽሞታል። ቪዲዮ ማየት ትችላላችሁ። ተረዳኸኝ አይደል? ባለማወቅ ግን አድርጎታል። ወይም ደግሞ ህይወቱን እሱ መረጃ ሳይኖረው አንድ ነገር በህግም በሰማይም ብናየው በሁለቱም ህግጋት ብንሄድ አለማወቅ አያድንም አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋ የከፈለልን የዳን ነው በደሙ ነው። እኛ ያንን ባለማወቅ የዲያብሎስን ስራ ባለማወቅ የክርስቶስን ስራ እኔ ባጣጥለው ባለማወቅ ሊባልልኝ አይችልም። ለገና የዲያብሎስን ስራ ባለማወቅ ቆይ ይቅርታ አስጨርሰኝ። ተረዳኸኝ አይደል? የክርስቶስን ህይወት ካወቅኩኝ በክርስቶስ ህይወት መመራና መሄድ ከሆነ የዲያብሎስን ስራ ላውቀውና ልቃወመው ከኔም ላጸዳው ይገባል። በሁለት አይነት መንገድ ዓለም ላይ አንኖርም። ተሽዬ ባለማወቅ እኮ ህይወቱ ዋጋ ከፍሏል። ስለሱ እኔ በደንብ አድርጌ መረጃውን እንደውም ጥሩ አድርጌ መረጃውን እሱ መግለጽ ከሚችለው አቅም በላይ እንዲገልጽ አድርጌ ቪዲዮን ሰርቼለታለሁኝ። ተረዳኸኝ? ግን ባለማወቅ አደረገው ማለት ጥፋት አይደለም ማለት ግን አይደለም፣ አጥፍቷል። እኔ ባለማወቅ ዛሬ ወንጀል ሰርቼ ዓለማዊ በሆነ ነገር ባጠፋ እከሰሳለሁ። ቤት ስላላወቀች አይደለም ተብሎ ፍርድ አይሻርልኝም። አላወኩም ግን ወንጀል ከሰራሁኝ የምወርደው ወደ ዘብጥያ ነው ወይን ቤት ነው የምወርደው። ይሄ ልጅ ባለማወቁ ምን ብሏል? አጥፍቷል። ባለማወቁ በማጥፋቱ ደግሞ በህይወቱ ላይ ዋጋ ከፍሏል። ያን ሰዓት ላይ የተደረጉት ነገሮች ዛሬም ሌላ ሰው ህይወት ላይ የሚደረግ ከሆነ እንደ መማሪያ ከዚህ በኋላ እንጠቀማቸው ነው እንጂ ትላንት የነበሩ ነገሮችንማ ሙሉ በሙሉ ባለማወቅ ነው እያልን እየሻረን አንሄድም። እያጠፋን ማለት ንጹህ ላደርገው አልሄድም። ተሽዬ አለማወቁም እኮ ጥፋት ነው። በህይወታችን መንቃት ባለብን ነገር በሙሉ መንቃት አለብን። ባለማወቁ ነው ይሄ ልጅ ዋጋ እየከፈለ ያለው አይደለ? ለዚህ እኔ በሆነ መንገድ ላይ በህይወቴ ማላውቀው ነገር ካለ ህይወቴ ላይ ዋጋ ያስከፍለኛል ማለት ነው። ስለዚህ ለሱ ደግሞ ሪስፖንሲብል መውሰድ አለብኝ። ያልተደረገ ነገር አይደለም ቪዲዮ የሰራው አለማወቅና ኮርስ የተደረገን ለጌታን እንወቅ። ይሄ ሰውዬ ኮርስ ተደርጎ ነው ላውጋው እኔ ያለው ለዚህ don't worry እናቱ ልዘግብሽ አንድ ነገር አንቺ አጠፋሽ። አሁን ስለመጣልኝ ነው ላውጋ ያለው ነገር አፕሪሺየት ዩ። አንድ ነገር ልጠይቅሽ። አንድ ነገር አጠፋሽ፣ ጠባሳሽ አለ። ገባሽ? የሆነ ቦታ ጠባሳለሽ። ያንን ነገር ሰው ሁሉም እያየልሽ እንዲሄድ ነው የምታረጊው ወይስ ጠባሳው ተሽሮ አዲስ ማንነትሽ ነው መቀየር ያለበት? አንድ ሰው ኢቭን በዛ የሚያመልክ ሰው ራሱ ቢቀየር የተቀየረውን ላይፉን እንጂ መናገር ያለብሽ ያጠፋውን ነገር በየጊዜው እየመጣ እንዲኮ ነበር እየተባለ እንዲሳለቅበት ማድረግ የለም። እንዴት ነው የምታስቡት? ውጁ ቲንክ የሆነ ሰው አጠፋ፣ ጥፋት ነው። ኢቭን አመለከ ቢባል ዲስ ብራዘር አመለከ ቢባል አይ ያን ህይወቴን አልፈልገውም፣ ይሄ ነገር ቢያመልክ ራሱ ነው ማለት አልፈልገውም፣ ያ ህይወቴ አይደለም ይጥፋልኝ ካለ guess what our job is to do the right thing። ያንን ነገር አጥፍተን አዲስ ህይወቱን ነው የምናደርገው። አድን እንደ አይ ስለጠፋ ስህተት ስለሆነ ሁልጊዜ ጠባሳውን ተቀምጧል፣ ትክክል የሰራውን ተቀምጧል የሚባልበት መንገድ የለም። the only thing ያንን የማታረጉት is all about the money ገንዘብ ካልሆነ በስተቀር ሌላ ነገር ለማጥፋት ያስቸግራችሁ ትውልድን ለማስተማር ኤግዛክትሊ ይሄ ሰው መጥቶ ፊት ለፊት ተናግሯል፣ ቪዲዮውንም ሰርታችኋል። there is no benefit ከዛ የሚገኘው ቤኔፊት ምንም የለም። ስለዚህ ይሄ ያኛው ታሪኩ ስለሆነ መጥፋት አለበት። ይጋረጋው እሱን ታጠፉታላችሁ፣ አዲሱን ቪዲዮ አድርጋችሁ ይቀጥላል ማለት ነው። ተሴ ፊት ለፊት መጥቶ ተናግሯል። አይ አማኝ ነኝ እሱን እከተላለሁ ካለ ናው ዲፍረንት ስቶሪ። የተደረገበት ተገዶ ህይወቱ ተበላሽቶ ፓራላይዝ ሆኖ ህይወቱን በሙሉ ያጣበትን ነገር ይሄ ሰው ማስታወስ አይፈልግም። ማንም ሰው ያንን ቁስል እንዲነካው አይፈልግም። አንቺን ብትሆኚ ማለት ነው። ያንቺን ቁስል በየጊዜው እየመጡ የሚጠዘጥዙ ሰዎች ጋር እኩል አብረሽ ትኖሪያለሽ? ኖ ዩ ወንት ዱ ዳት። የምታደርጊው ምንድን ነው? በአዲስ ህይወትሽ እንዲያውቁሽ እንጂ የምትፈልጊው በጠባሳሽ እንዲያውቁ፣ በድሮ ማንነትሽ እንዲያውቁሽ ማንንም አትፈልጊው። ዳት ብን ሰይድ እናንተ ማጥፋት ያልፈለጋችሁ let me break it down for you it's all about money nothing else to it። ከዚህ ውጪ ነው የምትይኝ ከሆነ break it down for me thank you። ዮንዬ እንግዲህ ምናልባት የዩቲዩብ ስራ የምታውቁት ከሆነ ቪዲዮን በለቀኩት በ24 ሰዓት አሊያም ደግሞ ባለችው ተመሳሳይ ሰዓት ብቻ ነው ገንዘብ ሊሰራ የሚችለው።
የተሸኘ ቪዲዮ ዩቲዩብ አይ ኖ ዩቲዩብ ዩ ዶንት ቴል ሚ አባውት ቪዲዮ እየቀነሰ ይሄዳል እንጂ ቪው አለው። ያቺን ቪው ትፈልጓታለህ ቢካዝ ኢን ሚሊየንስ ቪው እሺ የመጀመሪያ ነገር የተሸኘ ቪዲዮ ብቻውን የተሰራ ቪዲዮ አይደለም። ብቻውን የተሰራ ማለት የሱ ፓርት ለተምብሌን ተጠቅመነው የሱን ቪዲዮ ለርዕስ ተጠቅመን የተሰራ ቪዲዮ አይደለም። በመሀከል ላይ ባለ አይደለ ተሸኘ እዚህ ቪዲዮ ላይ ማሳያ ሆኖ መሀል ላይ የገባ ነው። የውጭው ዓለም ቪዲዮ ሲሰራ እዚህ ያለውን እንደ ማሳያ ነው የተሰራው። ለዚህ ሰዎች በቀጥታ በታርጌት ተሸኘ ብለው አይሉ ኤዲት ማድረግ ትችያለሽ እናቱ ነው ኤዲት ማድረግ ይችላል። አይ ነው ታንክ ዩ አድምጠኛ። ስለዚህ እዛ ጋር የነበሩ ወቅታዊ ጉዳዮች ሲሰሩ በተመሳሳይ መንገድ የሱም ቪዲዮ ከኛ ሀገር አንፃር እያነጻጸርን የተሰራበት ቪዲዮ ነው። ስለዚህ ሆን ተብሎ በሱ ቪዲዮ ላይ ምን ሊደረግ መረጃ ሊሰራ ተደርጎ ማለት ወይ ገንዘብ ሊሰራበት የተቀመጠ አይደለም። እንደ ማሳያ የተጠቀምነው ነው ማለት ነው። ከዛ ባለፈ ደግሞ አንድ ቁም ነገር ዩቲዩብማ ኢን ጀነራል ገንዘብ ትሰራላችሁ በዚህ ታይ አይ ነው የዛሬ 1 ዓመት ያለው አሁን ባጠፋው የሚጎዳኝ የዛን ያህል መጀመሪያ እንዳገኘውበት አሁን አይጠቅመኝም። የሳንቲም ያህል ቢሆንም ባይሆንም አሁን ማለት ገንዘቡን ስትለኝ ገንዘቡ ላይ እናንተ ሚዲያ አይደለም አስፈላጊው ህዝብን አስተማሪ ነው ብለሽኛል አይደለ? ህዝብን አስተማሪ ከሆነ ህዝብ ተሰብስቦ እዚህ ጋር በሙሉ ይጥፋለት አስፈላጊ አይደለም። የወንድማችን ተጎድቷል እስከዛሬ ሰፈር ያደረገው ይበቃል ተባልሽ። you can edit that what's the problem you tell me ምንድነው ችግሩ? ምንድነው አንቺን የሚጎዳሽ? tell me አንቺን የሚጎዳው ነገር አንድ እኔ እዚች ጋር አንዴ ስማኝ አንቺን የሚጎዳው ሳድስን የሚጎዳው ምንድን ነው? ቴል ሚ። ይሄ ሰው አይደለሁም ተሰቃይቻለሁ ሁሉ ነገር ይሆናል አለ ዳን። እናንተ ያንን ብታጠፉት የምትጎዱት ምንድን ነው? ቴል ሚ ምንድን ነው የምትጎጂው? ከኔ ምንም ነገር ሊቀነስ አይችል ይሆናል። ኦኬ ዴን አሁን ለመቀነስ ያለ መቀነስ ጉዳይ ሳይሆን ትናንትና ከነበርንበት ሁኔታ አንፃር ሁሉም ነገር እኮ ልክ የሚሆነው በትክክለኛ ትላንት በነበረው ቦታ እንጂ ዛሬ ባለው አይደለም። እኔ ዛሬ ባለውማ ሂስትሪ ላይ ልታጠፊውም ጥሩም ልትሰሪበት የምችው ነገር አለ። ዛሬ ላይ ሆነን ስናየው ይሄ ሰው የሆነበትን ምክንያት ሙሉ ነገር አይተሽ ተረድተሽ ከመጣሽ ዲስ ዋዝ ሮንግ ፎርስ እንደተደረገ ካመንችበት አምነሽ ቪዲዮ ከሰራሽበት the one ገረገው እያልኩሽ አምነሽበታል። ሳድስ ሚዲያ አምኖበታል። ካመነበት አሁን ያደረገውን ነገር የድሮ ነገር መጥፋት አለበት እያልንሽ እና ደግሞ የኔ በጣም ተረጋግተህ ኢሞሽናል የሚያደርግ ለመሰለሽ ካዳመጥኩ በኋላ በሰው ህይወት ላይ እኔ ነኝ የምፈርደው ብላችሁ ስትሉ now we got a problem with that በሰው ህይወት ላይ ቆይ ነገረሽ እኮ ምርጫው የሱ ነው not you you talking about somebody's life ማለት ነው። ቪዲዮውን እኔ ባጠፋ እኔ ጋር እኮ አይደለም ዋና ሶርስ ሆኖ የእናንተ ነው ይስማኝ እኔ ጋር አይደለም ከኔ ባለፈ በጣም አጫጭር ሆኖ በየቦታው ተለቆ ያለ ነው። እንደውም ለተሺ አንድ ቁም ነገር መጀመሪያ ይሄን ነገር እንዳወራኝ ብዙ ሰው ያየው ከሳድስ ሚዲያ ነው ወይስ አይደለም? በአንቺ ጀምሪና አንቺ አጥፊው ከዛ ሌላው ላይ ሌላው ይሰራል። ሌላው ይሰራበታል። ሌላም ጠይቆ ቆይ ሳድስ ማለት 6 ማለት ነው። 6 ቆይ ልመጣ ነው በሱ ሳድስ የተባለው ነገር ለምንድን ነው? ተሚ ለመረጣችሁ 6 እሺ እሱም ማብራራት እችላለሁ። ሳድስ ስለዚህ ጉዳይ ይጣፋል። ምንም ባቂም ፖስት አናረግ እውቀት ለስድስተኛው ስሜታችን ቆይ ላብራራለሁ። 6 ብቻውን እኮ እንደ ቁጥር ችግር የለውም። አንድ ቁጥር ነው 6 ቁጥሩ በተደጋገመና 666 በሆነበት እንጂ 6 ብቻማ ቁጥር ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነቴ 6 ምንድነው? አርሴማ እምነት እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚታሰብበት ቀን ነው። ስለዚህ እኚህ ቀናት ቁጥሮች ከቤተክርስቲያን ወጥተው ሊሄዱ ነው። ይሁንዬ እኛ 6 ነው ያለው። እሱም 6 እውቀት ለስድስተኛው ስሜታችን
ለማይታየው ለማይዳሰሰው ይድረስ፣ ህይወትን በመረጃ እና በእውቀት እናሳድግ በሚል ሞቶ ነው የሚሰራው። ሌላ ምንም ነገር የለውም። አንድ ቁጥር ነው 6። ከዛ ውጪ 3-4 ጊዜ ያላደረግነው ሰዎች አንዲት ነገር መዘው አታክ ሊያደርጉን በፈለግነው ነገር ሁሉ አታክ አንደረግም። እንዳልኩት ነው። በቤተክርስቲያን ከሄድን እኚህ ነገሮች አሉ። ከህይወታችን ላይ አንዲት ቀን 6ን እኩል እናውጣት አንችልም። ኃጢአት ሲደጋገም እየጸና በሄደ ቁጥር ነው ወደ ዲያብሎስ ስራ ይዞ የሚሄደው። ለዚህ 6 ቁጥር ተጽፏልና 6 ቁጥር ምናምን የሚለውን እሱን እንተወው። ለማንኛውም ዓላማችንም እቅዳችንም አሰራራችንም ሙሉ በሙሉ ይታወቃል። ይሄ ነው የጨለማውን ዓለም ኢትዮጵያ ውስጥ ባለ ሁኔታ እንደኛ ሚዲያ ፊት ለፊት ወጥቶ የታገለ ሰው ከኛ በኋላ መተው ሊሆን ይችላል እንጂ አብዛኛው እንደኛ ፊት ለፊት ወጥቶ የታገለ የለም። በሶሻል ሚዲያ ምናልባት በጣም ነፃነት ሆኖን ሁላችንም መስራት እንችል ሊሆን ይችላል። ግን በሜንስትሪም ሚዲያ ላይ ይህንን አይነት ስራ በመስራት እንኳን ብቸኛ የሆነን ሰዎች ነን ይሁንዬ። ስለዚህ ትውልዱን ለማንቃት ለሄድንበት ሌሎችም ደረጀ የሚባሉ መምህር ደረጀ ምናምን የሚባሉ ብዙ በዚህ የሚሰሩ ወንድሞች አለ። ራሳችሁን አንድ እማናቅ አይምሰላችሁ። እንደኛ አትበሉ። እነ ደረጀ ከእናንተ በፊት ለ14 ለ15 ዓመት የሰሩ ወንድሞች አሉ። ስማቸው ደረጀ የወይኗ የሚባል በጣም የታወቀ በዚህ ጉዳይ ደም እያለቀሰ ደም እያለቀሰ የሚሰራ ወንድም አለን። ብዙ ወንድምና እህቶች በዚህ ጉዳይ ላይ የማይደራደሩ ብዙ ወንድምና እህቶች ስላሉ የእኛ ብቻ የሚባል ነገር እንኳን ቢቆም ጥሩ ነው። ሁሉም ድርሻ አለው። ሁሉም ድርሻውን እየሰራ ሌላው በቀላሉ መጠይቀሽ እዚህ ውስጥ ምርጫ እናድርግ። 1 ቁጥር አጥፊለት የሚል ነው። 7 ቁጥር የነሱ 6 እናርገው። 1 ቁጥር አጥፊለት ነው፣ 6 አታጥፊለት ነው የሚባል ነገር ጻፉ ከሰው የሰው በምርጫው ሰው በመረጠው ይሄ ነገር ይሆናል። አይ የሚባል ከሆነ ገስወት የምናደርገው ቀላል ነው። አንድ ነገር ልበል ማግኘት ቀላል የማደርገው ምን መሰለች፣ ምርጫ ነው። ምን ይደረጋል? አይ እኛ እናጠፋውም ይቀመጣል የምትል ከሆነ ዩቲዩብ ሪፖርት እኛ ወንድማችን ህይወቱ ተለውጧል፣ ተበላሽቶበታል፣ የማየውን ነገር ሆኖበታል። እዚህ ሁላ የምታዩ አብዛኛው ለሰው ላስተምርበት እስካልሽ ድረስ ሰው እዚህ ያለው በሙሉ አንዳንድ ከጻፈ ገስዋ ይገን ኤዲት ታደርጊዋለሽ ማለት አናደርገውም እንቀጥላለን ካላችሁ ደግሞ ገስዋ ዊ ጋት ፓወር ቱ ቪዲዮ እናሰጋዋለን። ዩቲዩብ የወንዱ ነ ዳትስ ዮር ቾይስ። ነገር እዚህ ጋር ከይቅርታ ጋር ቤዚዬ የሳዲስ አንቺ በፊት ላውጋው አለ። ይቅርታ አድርግልኝ ሀይፍሻ ላውጋው ይቻል አይደለ? ወንድምና እህቶቹ የሚጽፉት እዚህ ከታች 1 ቁጥር ቪዲዮ ይጥፋለት እየተባለ ነው። ይሄን ንቀሹ የምትሄጂ ከሆነ ቃል ለምድር ለሰማይ ዩቲዩብ is gonna be gone in a day በአንድ ቀን አዘጋዋለሁ። ስለ እውነታው እናውራ ከተባለ ቪዲዮን አላጠፋም ወይንም ደግሞ ኤዲት አናደርገውም የምትሉት ስፖር ክሊክ ቤት ነው። ዩቲዩብን የመጀመሪያ 24 ሰዓት ላይ ነው ብር ማገኝበት ምናምን ለምትይ እሱን ተይ። እኛም ተጠቃሚዎች ነን፣ ዩቲዩብ አለን። አንድ ዩቲዩብ የዛሬ 6 ዓመትም የተለጠፈ ቪዲዮ ብር ያስገባል። ሪሊስቲክሊ የዛሬ 20 ዓመት የሚለጠፍ አስሎንጋስ አካውንት አክቲቭ እስከሆነ ድረስ። ስለዚህ እናንተ ይቅርታ አድርጉልኝና ለአንዱ ወንድም ወይንም ለማህበረሰብ አስባችሁ ሳይሆን ኢንካማችሁን አስባችሁ ብራችሁን ያስባችሁት እንጂ ይሄ ሰው ተገዶን ፈልጎት እንኳን አምኖበት ቢገባ ይቅርታ አድርግልኝ። አንዳንዴ ምን አለ መሰለኝ ይሁን አምኖበት ገባና አምኖበት ግን በዛ የሆነ ያንን ነገር አካሄዶ ተሳስቶ አሁን ወደ ሌላ ቦታ ላይ ተቀይሯል ቢባል አምኖበት የገባ ሰው አለ። ነገር ግን አሁን ከዛ ህይወቱ ተቀይሯል ብላ ቪዲዮ ብትለጥፈበት አይውድ ማይንድ ግን ሳይፈልገው የገባን ሰው የልጅ አባት የሆነ በዚህ ቦታ ላይ ፓራዳይዝድ እስከመሆን ድረስ የደረሰን በዊልቸር የሚሄድን ሰውዬ ሄደ አይታው በወሬ አይደለም፣ በወሬና አይን ሌላ ነው። ይህን ሁሉ አይተሽ ቪዲዮን አላነሳም ለማስተማሪያን ያስቀመጥኩት የምትይኝ ከሆነ እሱን ይቅርታ አድርግልኝ። ሌሎቹን አታል የሚታለሉ ካሉ
ለኔ ይሄ ጨካኝነት ነው። ለብር ብላችሁ ለእናንተ ኪሳችሁ እንዲደልብና የራሳችሁን ህይወት የተሻለ ህይወትን ለማድረግ የሌላውን ዜጋ የሌላውን ወንድም ህይወት ማበላሸት ነው። ክሩዋል የሆነ በቃ ጨካኝነት ነው። ልክ ያ ሰውዬ እሱ ላይ ያደረገው ሰውዬ ጋር ለእኔ በምንም አትተናነሱ፣ ክርስቶስን በምንም አትተናነሱ። ያው ናችሁ። ያም ለጥቅሙ ነው፣ አንቺም ለጥቅሙ ነሽ። እሱ የሄደበት መንገድም በጣም ጨካኝ መንገድ ነው። አንቺም የምትሄጅበት መንገድ በጣም ጨካኝ ነው። ምክንያቱም ኤዲት ማድረግ ትቻለሽ። ይህ ሰውዬ ፈልጎት አይደለም፣ ተገዶ ነው። የሚስቱን ፎቶ ገበና ተይዞበት ነው። ስለዚህ ይህንን ሁሉ ተረድታችሁ አይቅርም፣ በቃ የኛ ኢንካም ይቅርብን ማለት ትችላላችሁ። ነገርኩሽ። ውዚ ሀገር ብትሆኑ እኮ ትከሰሳላችሁ። ሚዲያው ሙሉ ለሙሉ ትከሰሳላችሁ። አንቺ በፐርሰናሊ ትከሰሻለሽ። ካራክተር አሳስን እያደረጋችሁ ነው። አንደኛ የትኛው ሚዲያ ነው? እንዴት ነው ይሄ ሰውዬ በእውነት ያምነዋል ወይ ምናምን ብላችሁ በስነ ስርዓት ሄዳችሁ ሳታረጋግጡ ያያችሁትን ቪዲዮ ብቻ ልክ እንደተደረገ አድርጋችሁ ማድረጉ ራሱ ተገቢነት አልነበረ። መጀመሪያ ያደረጃል። ሁለተኛ ይሄ ሰውዬ እንደዚህ ካራክተሩን እያጠፋችሁበት እንደዚህ ሆኖ አይተሽው አላጠፋውም ብር የማገኝበት እኮ 24 ሰዓት ባለው ሰዓት ላይ ነው የምትይው ከሆነ እሱ ለዩቱብ ብር ላልሰሩት ሰዎች ወይም ምንም አይነት እውቀቱ ለሌላቸው ንገሪያቸው። እኔ ዛሬ 6 ዓመት የለጠፍኩት ቪዲዮ ዛሬ ብር ያስገኘኛል። ማንም የሚያውቀው ነገር ነው። እና ለጥቅምሽ ስትይ ከሆነ አይኔ ብሩ ይበልጥብኛል፣ የዚህ ሰውዬ ህይወት አይበልጥብኝም፣ አያገባኝም፣ የሚያገባችሁ ጉዳይ የለም አልለጥፍም ካልሽ መብትሽ ነው። ነገር ግን እኔ ይቅርታ አድርግልኝ፣ እናንተ ሚዲያ ምንም ማለት አይደለም። እንኳን የእናንተ አይደለም የትልልቅ ሰው ይዘጋል። እዚህ ጋር 1500 ሰው አለ። 1500 ሰው እዛ ሄዱ ጠቅላላ ሪፖርት ማድረግ እኮ ሌላ ምንም አታመጡ። ሌላ ከእንደ አዲስ ነው የምትጀምሩት እንጂ እና ጭካኔያችሁንም ይሁን መጠን አድርጉት። መድኃኒዓለምን የልጅ አባት ሆኖ አስረድቶሽ ምን ብሎሽ አርበስማ አውስቅዱስ ምን አይነት ልቡና ነው ያላችሁ? አንዳንድ ሶሻል ሚዲያ ላይ ያለን ማህበረሰብ ይሁን ይበቃኝ። ሶሪ ለኢሞሽናልነቴ ኢትስ ጀስት I understand brother I got your point ሃይፋ የምትይው ነገር ካለ በዚህ ጉዳይ ላይ ነው። በፊት አንድ ነገር ነበረ ላውራ፣ ግድ የለም የሆነ ጉዳይ ኖሮ እኮ ላብራራለህ። በመሀል ተሼና እሷ ተነጋግረው ነበረ። ከኔ ጋር ካወራች በኋላ ይሄ ነገር ከባድ ነው፣ ወደ ህግ ጉዳይ ይዘ ነው የምንሄደው ጉዳይ ነው፣ እባክሽ ተይ ብዬ አወራን ከሷ ጋር ጀስት። ከዛ በኋላ ከኔ ጋር ያላትን ኮሚኒኬሽን አቁማ ከተሼ ጋር በጣም ሳይድ ታደርግበት ነበር፣ ትጫነው ነበረ። ገብቷል። በጉዳዩ ላይ እኔ ታስታውሳለች የነበረውን ጉዳይ በጣም ትጫነው ነበር። እኔ አልለጥፍም አላወርድም የነበራት አቋም ማለት ነው። ይሄ ነገር ሲሪየስ ለእናንተ እንደምትመልስላችሁ እንደነበረ ጀስት ማብራሪያ እንኳን ከመስጠትሽ በፊት ይሄ ነገር በጣም ከባድ ነው፣ የምትሰሪለት ቪዲዮ በጣም ከባድ ነው ብዬ ካስረዳኋት በኋላ ከተሼ ጋር በጎን ምን ተነጋገሩ። ደውላለት ልጅን ትምህርት ቤት የተሻለ ትምህርት ቤት ስፖንሰር እንፈልግልሃለን፣ የተሻለ ነገር እናስገባልሃለን፣ የተሻለ ነገር እናረግልሃለን፣ ይሄው ምስክር አለ እሱ። እንዲህ አይነት ነገር ኢንፎርሜሽን ሲመጣ ጆሲ እንዲህ አለችኝ፣ ምናልባት ለላይፌ ለልጅ የሚጠቅማትስ ነገር ከሆነ ትምህርት ቤት ካስገባችልኝ እኮ ደህና ትምህርት ቤት ምን ችግር አለው እስቲ እንየው አለኝ። ተሼ ቆይ ግን በጣም ሲሪየስ ማየት አለብን፣ ይሄው አለ ይናገር፣ በጣም ሲሪየስ ነው ይሄ ጉዳይ። አሁን ወደኋላ ገሸሽ የምንልበት ጉዳይ ከሆነ ሊብስ ይችላል። ወይም ቪዲዮ የምትሰራልህ ከሆነ ድጋሚ ስራ ነው ለሷ። ተሾመ እንዲህ ብሎ ነበረ፣ ስለዚህ ድጋሚ ነው። ምን ያህል ነገር ደግሞ እንትን ትልሃለች፣ ታግዛሃለች። በልጅህ ጉዳይ ብቻ ለምን የተሻለ ገንዘብ ልታገኝበት ትችላለች። ካለበት ተነስተህ ህይወትን ልትቀይር ትችላለህ። አይ የሚረዱ ሰዎች እናፈላልጋለን፣ የሚያግዙ ሱቅህን የሚያደራጁልህ ምናምን በዛ ደረጃ ኮንሰፕት እንኳን እንዳወሩ ነግሮኛል። ከዛ በኋላ ያ ከሆነ በኋላ ቪዲዮን ቀርጸው ሲሄዱ ምናልባት የሰጠው ሳንቲም እግዚአብሔር ሞባይል ካርድ የሚሞላ ብቻ ገንዘብ አብይ ሰጥቶት ሄደ። ይሄን ሲነግረኝ በጣም ነው እኔ ሾክ ሆንኩት፣ የተናደድኩት። ለምን ምናልባት እንዲህ አይነት ሚዲያ ላይ እንዲህ አይነት መረጃ ይዘህ ሄደህ ሐዋሳ ድረስ ሄደህ በምን አይነት የተሾመን ቪዲዮ ማጥፋት ነው የሚቀል? እዛ ድረስ ተጨማሪ ቪዲዮ መስራት ነው የሚቀል ለልጁ። ድጋሚ ቪዲዮ መስራት ከሆነ እዛ ሆኖ መስራት ይችሉ ነበር። ግን ኤክስትራ ገንዘብ ለማግኘት እስከመጡ ድረስ ኤክስትራ ከመጀመሪያው ቪዲዮ ተጨማሪ ገንዘብ ለመስራት እስከመጡ ድረስ ተሾመ እዛ ቦታ ላይ ቆመ ማሰብ አለብን። ለልጁ ሳሳ፣ እግዚአብሔርን ይሁን ልጅ አለ አይደል? ሳሳ ለልጁ ደህና ትምህርት ቤት ታግኝ፣
ጫማ እንኳን አንድ ጫማ እየለበሰችብኝ ነው የምትሄድ ብሎ ጫማ ልቀይርላት ብሎ ይሄንን ሲያስብ እኔ መግፋት አልቻልኩም። ጫማ አልገዛላትማ የቻልኩትን ያህል የተወሰነ ነገር ነው እንደው ላግዘው የምችል ስላልቻልኩ ብቻ አቆምኩኝ። በቃ መግፋት አልቻልኩም። ብቻውን ታገለ። የሚረዳው ማንም ሰው ስላልነበረ እዚህ ደረጃ ድረስ እንዲህ አይነት ተጽዕኖ ተደርጎበታል። ይሄንን እንዴት ነው የሚታይ? ይሄንንም ተሾመ ይናገር። መልካም አጠር አድርጌ እናገራለሁ። ታንክ በዚህ ታወሪዋለሽ አብዬ ይገነ ታክ ቱ ሂም ካለበለዚያ ነገ ስራዬ ቃል ለምድር ለሰማይ እዚህ ቁጭ ብዬ ሳድስ ሚዲያን ሪፖርት አድርጌ አዘጋዋለሁ። 2000 ሰው አስቀምጣለሁ። በአንድ ቀን አዘጋዋለሁ። ዩ ቾይስ ዩር ቾይስ ዩ ሜክ አ ዲሲዥን ጎ ታክ። አሁን ዮሴፍ ላወራው ነገር ለእያንዳንዱ ምን ላይ ስላለኝ ያወራሁትንም ያደረኩትንም የማውቅ ሰው ስለሆንኩኝ አንድ አድምጡ። ተሼ ጋር ቪዲዮ ብቻ ይውረድ አለ። ተሼም እንደሚጠቅምህ አልኩት። ከዚህ በኋላ የሚጠቅምህ አንተን እንደያን ነገር ላይ ብትችል ቲክቶክም አካውንት ከፍተ ዩቲዩብም አካውንት ከፍተ የተለወጠ ህይወትክን፣ ምክንያቱም ሰዎች ምን እያደረጉኝ ነው እያገለሉኝ ነው ሲል የሚጠቅምህ መለወጥህን ማሳየት ነው አይደለ? የሆነ ስህተት ላይ ከነበረ የሆነ ሰው አሁን ደግሞ ተለውጪ መጥቻለሁ። ለሱ የመጀመሪያ አንድ እርዳታ እኔ ላደርግልክ የምችለው ነገር ምን ላደርግ? ቪዲዮ ልስራልክ። ቪዲዮ መሰራለት ለምንድን ነው? እሱ ተጠቃሚ እንዲሆን ነው። እውነት ለመናገር በጣም በመከራ ነው የሄድኩት። ምክንያቱም እዚህ ብዙ ስራ ስላለኝ ለመሄድ አማራጭ አልነበረኝም። ተቸግሬ ነው የሄድኩት። ሁለቴ እንደውም 3 ቀጥሬው በሁለተኛ ነው በሶስተኛ ጊዜ ነው የሄድኩት። አመቺ ጊዜ አልነበረም። አመቺ ጊዜ ስላልሆነ ነው ቶሎ ሄጄ ያልሰራሁለት። የሰራሁለት ቪዲዮውንም ከኔ ጥቅም በተሻለ እሱ ምን እንዲል ራሱን ማስተባበል እንዲችል አሁን ላይ የተለወጠ ማንነት እንዳለው ከዛ ባለፈ ደግሞ ሶሻል ሚዲያ ላይ ወጥቶ እንዲያ ነገሮች ማስተማር ቢችል በራሱ ማለት ነው። በራስህ ዩቲዩብ ቻናል ክፈት፣ ቲክቶክ ክፈትል እንዲያደረኩኝ ነው። ቤዛልኝ በጣም ቆንጆ ነው። ህይወትክን ይቀይራል። ስለ ልጁ ግን ሁሌ ተጨንቆ በደወለ ቁጥር ስለ ልጁ ብቻ ነው የሚያወራው። ኦኬ እንደሱ ከሆነ ቪዲዮ ከተሰራልክ በኋላ እኔም ማውቃቸውን አካላት ቪዲዮዎቹን ከያሳየን ምን እናደርግልህ? እርዳታ ሰዎች እንዲያደርጉልክ እንዲሁም ደግሞ ልጅክ የተሻለ ስፖንሰር ተደርጋ ትምህርት መማር የምትችልበትን ነገር እናመቻች። ምክንያቱም እሱ ጭንቀቱና እኔ ሲያወራኝ የሚያወራኝ ስለዚህ ነው። ይሄን የሚያወራ ከሆነ ይሄ ሰው በዚህ ጉዳይ ምን ብሏል? እሱን ላውራው። አንዴ የምትፈልገው ምንድን ነው? ቪዲዮ ድሊት ይደረግልህ ወይስ እነሱ የሚሉን ፕሮሚስ ማድረግ ነው? አንሚውት አድርግና አውራ። ተሾመ ፊት ለፊት ይነግርሻል። ባረም ላይ እሺ። አይ በመጀመሪያ ቅድም ዮሴፍ መጀመሪያ ስናወራ ቪዲዮውን አጥፋቱ ነው ወይስ እነሱ የማይረባ ጥቅም እሰጣለሁ ያሉን መቀበል ነው? ወጅቦ አይ እኔ ቪዲዮን ይጠፋልኝ ነው ብያታለሁ እኮ መጀመሪያም እኮ ብያለሁ። ሌላ አልፈልግም። ሰምተሻል? that's all he needs. don't tell me nothing else. he told you ቪዲዮ እንዲጠፋልኝ ነው የምፈልገው። ኦኬ ቪዲዮን አጠፋለታለሁ። የሆነ ግን አንድ ነገር ልናገር። ሁላችሁ በተረጋጋ መንገድ መደማመጥ መቻል፣ እውነትም ነገሮችን አርቆ ማሰብ። ስለሰው ህይወት ነው የምናወራው። ቤዚ ያንቺ ቢሆን እንደዚህ አታስቢ። ገባሽ? የሰው ህይወት የእውነት አንድ ነገር ቁም ነገር ልንገር። የእውነት ነው የምላችሁ ሁላችሁም እዚህ ጋር ያላችሁ እንድታደምጡ ማለት ነው። በሚዲያውን አይታችሁ ከሆነ የሰው ህይወት ይዘን መተን አንሰራም። እኛ የሰው ቪዲዮ ላይ መረጃ አንሰራም። ማለት ምንድነው? የሰው ታሪክ ማለት ነው። እንደሱ አይነት መረጃዎችን አምጥቶ መስራት ምንችል ቢሆን ኖሮ በየቀኑ የሚላክልን እየመጡ የሚነግሩን የሰዎች የህይወት ታሪክ ይሆን በጣም ነው የሚያሳዝነው። ሰዎች ይዘውልኝ የሚመጡት ሚዲያ ገንዘብ መስራት ምፈልግ ቢሆን አይነት እኔ እንደዛ አይነት ሰው ቢሆን ኖሮ በጣም ብዙ የሚሰቀጥጡ ታሪኮችን ወደ ሚዲያ ይዘን እንወጣ ነበር። ካወጣሽ ይዘጋብሻል። ምንም አታምጪ። ነው አይደለም ይሁን እንደሱ አይደለም። ስለራሱ ነው አይ የሰው ነው we can እስቲ እምቢ በይ አንዴ ላውጎ አንዴ እስቲ አንቺ እምቢ በይ። ሳድስ ሚዲያ ይሄን አላጠፋም ይበለን። ጉልበታችሁን ተጠቀሙ። ሌላ ጉዳይ ያወራችሁ ዮኒ ብዙ ይመጣብናል። የሰው ነገር የሚበላሽ ከሆነ ገስዋት ሚዲያሽ ይጠፋል። ቆይ ስማኝ
ተረጋጋ መጀመሪያ። I want you to know that again. እሺ በተረጋጋ መንገድ እያወራሁት ነው ዮኒ። ኦኬ go ahead። አክብራችሁ ነው የመጣሁት። የእውነት እያልኩኝ ያለሁት የሰው ታሪክ አንሰራም ስል ልክ ዮኒን ተሽኔ ጄ ኢንተርቪው ባደረኩበት መንገድ ኢንተርቪው አድርገን እኛ የምንሰራ አይነት ሰዎች አይደለንም ማለት ነው። ፕላትፎርማችን አይደለም። በዚህ አይነት ጉዳይ ላይ ግን በጣም ብዙ የተጎዱ ሰዎች ምን ያደርጋሉ? ታሪካቸውን አንዳንዴ ለሚዲያ ይዘው ወጥተው በዛ እርዳታ የሚያገኙ ይመስላቸውና ታሪካቸውን ይዘውልኝ ይመጣሉ። ነው እኔ እንዲህ አይነት ነገር አልሰራም። ምናልባት ይሄን አይነት ጉዳይ ግን እርዳታ ማግኘት የምትፈልጉ አይነት ሰዎች ከሆናችሁ እዚህ ቦታ ላይ እርዳታ አገኙ የሚሉ ነገሮችን ነው ሰጥቼ ሰዎች የምሸኘው። ገንዘብንና ገንዘብን ያተኮረ ነገር ብቻ ቢሆን ኖሮ በጣም የብዙ ሰው ታሪኮችን እንዳልኩ በጣም የሚከብዱ ታሪኮችን ወደ ሚዲያ ይዘን መውጣት እንችል ነበር። እንዳልኩ ሚዲያ ላይ ስትሆን ቤት ውስጥ ያሉትን ችግሮች ሁሉ በአደባባይ ይዞ መውጣት የሚፈልግ ሰው ብዙ ነው። እንደዚህ አይነት ነገሮችን ግን እኛ ይዘን መውጣት የምንፈልግ አይነት ሰው አይደለንም። ተረዳኸኝ? የተሽየም ሲሰራ ተጎድቷል ይሄ ሰው አይ ነው እንደተጎዳ ጉዳቱንም ስለነገረን የነበረበትንም የህይወት ምክንያት በጣም ተረጋግተን ለ2 ነው ለ3 ሰዓት የሆነ ሳካወራኝ በኋላ የሚያዋጣክ ቪዲዮን ብትሰራ ምን ያደርግልሃል? ይቀልሃል። እንደውም እኮ ተሺ በጣም ተለምኜ ነው ወደ አንተ ጋር የመጣሁት አይደለ? ቶሎ ገንዘብን ተኮር አድርጌ ሄጄ እሱን መቅረጽ እንዳለብኝ ባስብ ኖሮ ዛሬ አስማምቼው ነገ ሄጄ ቀርጸው ነበረ። አላደረኩም። ሌላ የሚቀርሙ ስራዎች ስለነበሩ እኔ ስራዎቼ ነው ስሰራ የነበረው። አረ መቼ መተሽ ነው የምትቀርጭኝ እያለ እየለመነ ነው። ከዛ በኋላ ጊዜዎችን አመቻችቼ ልክ ከአዲስ አበባ ስወጣ እዚህ ያለኝን ስራ እንዳይጎዳ አድርጌ ወጥቼ ሄጄ ቀረጽኩት። ገንዘብ ላይ አተኮርሽ ላላችሁት እሱ ቢሆን በንጋታው ነበር ተሺ እንደደወለ በንጋታው ነበር ሄጄ የምቀርጸው። አላደረኩም። እሱ ነው እንደውም መቼ ነው የምትመጪው ቤዝ እያለ ደጋግሞ ሲጠይቀኝ የነበረው። አንድ እንደ ኮንተንት ያልኩት የሰው ታሪኮችን ምን የምንል አይነት ገባኝ። አሁን ድግግሞች እንዳይሆን ሌላም ጊዜ የምነግርሽ ሌሎች ሰዎች ከዛ ህይወት ሲወጡ አሁንም ነግርሻለሁ። ሌሎች ወንድሞቻችን በዛ ህይወት በዛ ልምምድ የነበሩ በማንኛውም ይሁን ግብረ ሰዶምም ይሁን ሰይጣናዊ አምልኮም ይሁን ህይወታቸው ተቀይሮ ያ ነገር ጠባሳ የሚሆን ከሆነና እነሱ ህይወት ቀይረናል ብለው በትክክል ማረጋገጫ መጥተው ከተናገሩ እነሱ አይነት ቪዲዮዎች በሙሉ እያጠፋች ትሄጃለች። ትውልድና አስተምራለሁ የሚባለው እነዛ ሰዎች ወደ መልካም ነገር ሲመጡ የድሮ ታሪካቸውን አንቺ እያጠፋችሁ ትመጣላችሁ። አይ እኛ የድሮም ታሪካቸው ይቀመጥ የአሁኑም ታሪካቸው ይቀመጥ የሚባል ነገር ካለ ገስዋ ነገሮች ይበላሻል። ማስተማሪያ ከሆነ የድሮ ታሪካቸው ይጠፋል። አሁንም ሌሎቻችሁም ካላችሁ ስማችሁ የጠፋ በሚዲያ በማንኛውም ሚዲያ በሚዘገንን ሁኔታ ስማችሁ የጠፋ ሰዎች ካላችሁ ገስዋችሁ ውብልዱ ያንን ምን እናደርጋለን? ያንን ህይወት ከቀየራችሁ ሙሉ በሙሉ ያ ነገር ወደ ትክክለኛው መንገድ ከመጣችሁ እነዛ የሰሩት ቪዲዮን አናጠፋም ለሚሉ ሰዎች በሙሉ ሪፖርት እንልክና ከዩቱብ እናወጣቸዋል። ዛስዋ ውብልዱ። ስለዚህ መፍትሄው ያ ነው የሚሆነው። ትውልድ ማስተማር፣ ትውልድ ማስቀጠል የሚቻለው ከስህተት እየተማርን ወደ ትክክል መንገድ ስንመጣ ነው። ስለዚህ አይ በዚህ አጠፋዋለሁ ችግር የለውም ብላለች። ስለሚያጠፉት እናየውና ከጠፋ ጆሲዬም ይነግረኛል፣ ተሼም ይነግረኛል። እዛ ፔጅ ላይ ጠፍቷል ብለው መሴጅ ይልኩልኛል። በደንብ ነው የምናየው። ላውጋው አልጠፋም ነገ የሚባል ነገር ከሰማን ግን ገስፏል። አም ሶሪ ይህን ማድረግ አልፈልግም፣ በጸባይ መጨረስ ነው የምፈልገው። አይ እናናደርግም ታሪኩ ነው ካላችሁ ግን በአንድ ቀን ዘገዋል። ወገኖች አሉኝ ከእናንተ በላይ ፍምስና አይደለም ሁሉ ነገር አለ፣ ፖቴንሻል አለ። በአንድ ቀን ጠርቅመ ነው ባዶ እንቀጥዋለን። ማስተማር ከሆነ ሰዎች መጥተው ከዚሁ ተቀይር ያለው ያላችሁን በሙሉ ምን እያደረጋችሁ ትሄዳላችሁ? ፕራይቬት እያደረጋችሁ ድሊት እያደረጋችሁ ትሄዳላችሁ። ዩ አንደርስታንድ ራይት? ይህን ነው መለሽ አከተማ በጠባሳ የሚኖር ማንም ትውልድ የለም። የኔን ሀሳብ ልናገር አንድ ጊዜ ሶሪ ድግግሞሽ እንዳይሆን ግን ሀሳብ መጠቅለል እፈልጋለሁ። እዚህ ጋር ከሳድስ ሚዲያ ይጥፋበት የተባለበት ምክንያት የመጀመሪያው እንዳሉትም የሳድስ ሚዲያ እኛንን ቀድመን የሰራ ነው እንደዚህ ነው ስለተባለ ሰው መማር ከተፈለገ እኔም መሄደው ወደዛ ሚዲያ ነው። የመጀመሪያው ቲክቶክ ላይ መጥቼ ሙሉ ኢንፎርሜሽን የተቆራረጠ ቪዲዮ አላይ። ስለዚህ ሙሉ ኢንፎርሜሽን የሚሰጡን የሚያስተምሩን እንደ ትልቅ ሚዲያ ሳድስ ሚዲያ ናቸው።
እሱን እናከብራለን፣ እንወዳለን። ከዛ በተረፈ ግን ቲክቶክ ማነው ዩቲዩብ ገንዘብ አይሰራበትም እንደዚህ የሚባለው ሁላችንም እናውቃለን። it doesn't make sense never at all። አሁን ግን ወደኋላ አንመለስም። አጠፋዋለሁ ተብሏል። መቼ? we need a time። አጠፋዋለሁ ተብሎ መሄድ አይቻልም። we need a time። መቼ ይሰጠን? በዛ ቀን በጠፋበት ሰዓት ላይ እናያለን መጥፋትና ለመጥፋቱ እንጂ እዚህ ጋር እናጠፋዋለን ተብሎ የዛሬ ዓመት ሊጠፋ ይችላል፣ ነገ ሊጠፋ ይችላል፣ አሁን ሊጠፋ ይችላል፣ ወይ ዛሬ 3 ዓመት ሊጠፋ ይችላል። so we need to have a bottom line። የመጨረሻው መቼ ይጠፋል የሚለውን ጥያቄ ውስጥ አስገቡት። ይሄን ለማለት ፈልጌ ነው። አይ ይቅርታ አድርግልኝና ከዚህ ከወጣች በኋላ የፈረስት ስራዋ መሆን ያለበት እሱ ነው። ይጠፋል፣ እሷ ትናገር። መቼ ሊያጠፉት ይችላሉ? ፕሮባብሊ ሌላ ዩቲዩብ ላይ የሚጭነው የሚያወርደው ምን የሚለው የራሳቸው አሰራር ሊኖር ይችላል። ስለዚህ እሷ ናት መመለስ ያለበት። መቼ ሊጠፉ እኛ ሊጠይቃት ይገባል። ማሂሻ የምትይው ነገር ካለ ማሂ፣ ለዚህ ጉዳይ በጣም ስትለፋ የነበረው ለረጅም ጊዜ ስትጨቃጨቅበት የነበረው መደጎም ባለበትም ስደጉም የነበረው እህታችን ናት። እዚህ አክብሮቷል። ማሂ የምትይውን ነገር ልስማ። ዮንዬ የሚባለውን ነገር በሙሉ እናንተ ብላችሁታል። እንዳለችው ሀይፊ ቀኑን ትንገረን። ዛሬ ብታደርገው ደስ ይለናል፣ ካልሆነ ደግሞ ነገ ብታደርገው ማለት ነው። ሁለተኛውን ኢንተርቪው ሄዳ ኢቨን ያደረገችው ያው እኛ ካናገርናት በኋላ ነው። እውነት ለመናገር ተሾመ አንደኛ ነገር ህይወቱን ያጣበት ነው። ሁለተኛ ደግሞ ልጁም አለች በየትምህርት ቤቱ አቢዩዝ እየተደረገች ነው በዚህ ጉዳይ እና ህብረተሰቡን ለማስተማር እስከሆነ ድረስ እዚህ ጋር የተቀመጥ ነው ማስተካከል አለባት ብዬ አስባለሁ። ሌላ እነሱ ብቻ አይደሉም፣ ብዙ አሉ ሌሎች የእሱን የተቀባበሉት እንደገና ሰዎችን እያስፈራሩ ይሄን ነገር ተከታይነን ብለው እንዲናገሩ የሚገፋፉ ብዙ እንትኖች አሉ፣ ሚዲያዎች አሉ። ከዛ ውስጥ በማስረጃ የደረሰኝ አዳኙ ካሜራ የሚባል ነው። እዚህ ጋር ጠቅሼው ላልፈው የምፈልገው አዳኙ ካሜራ የሚባል ትልቅ አካውንት ያለው እስከነ ማስረጃው እስከነ መታወቂያው ደርሶናል እና ውሸት ነው ነው። አዳኙ ካሜራ የሚባሉ ልጆች አሉ ነው። አዳኙ ካሜራ የሚለውን ቼክ አድርጉልኝ። ማዘጋት ካለብን በሰከንድ እናዘጓለን፣ እንዳታስቡ። ውልዱ እነግራቸዋለን። መጀመሪያ አዳኙ ካሜራ በዚህ አጋጣሚ የምትሰማ ከሆነ ይሄኛውን ቪዲዮ ታጠፈዋለህ። አይ አላጠፋም ቀጥላለሁ ካልክ እናዘገዋለን። አከተመ። ዩቲዩብ ላይ ዝም ብሎ እየተቀባጠረ ገንዘብ የሚሰራበት ነገር የለም። አፕራምሽ እዚህ ይመጣል፣ ሪፖርት እናደርጋለን። ፔጁን ፕሮፋይል ላይ አደርገዋለሁ፣ ሪፖርት አስደርጋለሁ፣ አዘጋለሁ በአንድ ቀን። ምንም ችግር የለም። 2000 ሰው ሪፖርት ያደርገዋል፣ በአንድ ይዘጋል። ምንም በአንድ ቀን ወዲያው ነው የሚዘጉት። በተለይ ዩቲዩብ በጣም ኤክስትሪምሊ በአሁን ሰዓት በጣም ስትሪክት ናቸው። ኮሚኒቲ ጋይድላይንስ የሚለውን ነው የምለቅባቸው። ደን ኢሚዲየትሊ ነው የሚያቃጥሉባቸው። ኢቨን በሌላ አካውንት ቢመጡ አይችሉም። ለምን መሰላችሁ? የዛን አካውንት ሶርስ ያደርጉታል፣ ዲቴክት ያደርጉታል። ገንዘብ መስራት አይችሉም። ዝም ብለው ማውራት ይችላሉ። ካንት ሜክ ማኒ። ዩቲዩብን ዳር እስከ ዳር ያስተማርኩ ሰው ነኝ እኔ ለኢትዮጵያ ሕዝብ። ስለዚህ ስለ ዩቲዩብ ሊነገረኝ አይችልም። ስለዚህ ዲቴክት አድርገን በኮሚኒቲ ጋይድላይንስ ነው የምንቀጣቸው። ከዛ መመለስ አይችሉም። ስለ ኮሚኒቲ ስለሆነ የሚያወሩት ወደዛ ከሄድን ባዶ ነው የምናደርጋቸው እና የጊዜ ገደቡን በአጭር ጊዜ ውስጥ ዛሬ ወይ ነገ ተዘግቶ አሚን ኤዲት ተደርጎ ማየት እንፈልጋለን። አጭር የሆነ ግልጽ የሆነ ነገር ነው። ጎሄድ ላውጋ ታደርግልኝና እነሱ የሚወስኑት ነገር አይደለም። ምክንያቱም እኔ በጣም ሬስፔክትፉል ሆኜ ነው እናዘጋዋለን ስላለች ቃሏንም ወስደ ልጅ አይደለም። ምክንያቱም መጀመሪያ የምትናገረው ነው እኔ ማይክ ከዛ በኋላ ሰው ወይ ስላለብህ ከዛ የምትናገረው ነገር አይደለም። ለእኔ አስመሳዮች የበዛንበት ማህበረሰቦች ነኝ። እናንተ አትወስኑትም። ይገባኛል። ሚዲያ ነው። ዜር አር ቱ መኒ ሪሶርስ ሊኖሩ ይችላል። ያ ማለት ብዙ ሰራተኞች ሊኖሩ ይችላሉ። ላይክ አካውንቱን እንትን የሚያደርግ ኢንፎርሜሽን ቼክ የሚያደርግ ምናምን ብዙ አይነት ሰራተኞች ሊኖሩ ይችላሉ። አጤ እንደደደ የሰፎን ኮለወይ በቃ ደውላ ይሄ ነገር እንደዚህ መሆን አለበት፣ ይሄ እንዲህ መሆን አለበት፣ የዚህ ሰውዬ እንደዚህ መጥፋት አለበት። ነገር ግን ቪዲዮን የምንፈልገው ከሆነ
የዚህን ሰውዬ መሀል ላይ ያለውን የእሱን ሰውዬ ከት አድርገን ኤዲት አድርገን መለጠፍ እንችላለን ብላ ደውላ ማድረግ ትችላለች። ያ ዳው ሹድ ቴክ ኦንሊ 2-3 hours። ከዚህ ከወጣች በኋላ የመጀመሪያ ስራ ሊሆን የሚገባው ይሄ ነው። ኦኬ ታይሙን ስጭን። በዚህ ቀን ስጧት ምናምን መቼ ነው የምታጠፋው ምናምን የምትሉት ከሆነ አሁኑኑ እንነጋገር። በዚህ ኖርማሊ ከዚህ በኋላ ባለው ምናልባት ከሰዓት ሊሆን ይችላል። ያው የቤተክርስቲያን ሰዓት ስለሆነ እኔ ነኝ ቤት ያለሁት። ለዚህ ከቤተክርስቲያን ሰዓት በኋላ ከ6 ሰዓት በኋላ ባለው እንነጋገራለን። ኖርማሊ ቀላል ነው፣ ኤዲት የሚደረግ ነው። እንዳልኳችሁ ሙሉ ፕሮግራም አይደለም። የሱ ኤዲት ተደርጎ ሰከንድ የምትወጣ ናት። ግን አንድ ነገር ልናርግ፣ የሁላችሁንም ስሜት አየሁት እና በተለይ ላውጋው እና ዮኒ እኛ ኖርማሊ ስራ ስንሰራ ምን አይነት ስሜት አለን የሚለውን ስሜት እናንተ በተጎዳ መንገድ እኛም ደግሞ ሰዎች እንዳይጎዱና የተጎዱ ሰዎች ካሉ ለማከም በምንሄድበት ርቀት ልክ እውነት ለመናገር ስሜት ኖሮት የሚሰራ ስራ እንጂ የኛ ስራ እንደ ሚዲያ ኖርማሊ ወደ ኋላ ሄዳችሁ ካያችሁት እንደ ገንዘብ ለመስራት ምናምን ያው የሚዲያውን ሶርስ አሊያም ደግሞ ሙያው ላይ ካለክ ሌላም ነገሮችን ሰርተ ገንዘብ ማግኘት ይቻላል ዮኒዬ። ግን እንደኛ አይነት ስራ በጣም ከባድና ቻሌንጅ የሚያደርግ ስራ ነው። ምክንያቱም ለምንድነው ቀጥታ ከሰው ጋር ኮንታክት የሚያደርግ ስራ ነው። ሰዎችን መሰረት ያደረገ ማለት ስለ ልክ እንዴት ነው የሚያሙ ነገሮችን እናያለን። እንዴት ምንድነው መከር ማለት በጣም ከባድ የሆኑ ነገሮች ምናልባት እዚህ ጋር መናገር ማልችላቸው ከባድ የሆኑ ነገሮችን አይተን እዛ ደግሞ የሰው ይቅርና እዛ ገንዘብ ባይከፈልሽ ትሰሪያለሽ። የኔ ሁሉም ቦታ ገንዘብ ተከፍሎናል። we're no kids in here ኤጁኬት ልታደርጊ እንዳትሞክሪ እሺ። አንድ ነገር ምን ባይከፈልሽ ትሰሪያለሽ ወይ? ታዩ ሳክሱን ታዩ። የሶሻል ሚዲያ ሰዎች ነን፣ የቆረቆረን ሰዎች ነን። you don't tell me that ሰው ለባቸው ማን እስቲ ለአንድ ወር አይክፈልሽና አንቺ እንደምትሰሪ አሳይ። የአንድ ወር አይክፈልሽ አብይ የሚባለው ወይም ሌሎቻችሁ ተላስ። ከዛ በኋላ ለሰው እንደምታዝኝ ለሰው እንደምታስቢ ታወሪኛለሽ። ተም ማለት ነው ፖለቲካውን ፖለቲካ ለኛ ታስተምሪ። በቃ እየተግባባን አይደለም መሰለኝ። አንግባባም። ምክንያቱም ልሰከሽ የፈለኩት ነገር አልተረዳሽም። እኔ ፊት ለፊት የምናገር ሰው ነኝ። በመጀመሪያ አዳምጬሻለሁ። አይዲያው ግን ሲገባኝ ከላውጋው ያለው ነገር ከሰውየው ህይወት አይበልጥም። የእናንተ ሚዲያ የሰው ህይወት ነው ያዝነው። ህፃን ልጅ አለችው። ያ በታየ ቁጥር የሚያመው ሰው ነው። እሱ ግን የዋ ስለሆነ ብዙ ነገር ስለማያውቅ እድሜ ዮሴፍ ለሚባል ከወንድም በላይ መጋሻ ለሆነ ወንድም ጋሻ ነው እሱ። ወንድም ብቻ ከወንድም በላይ አለ አንተ። በነገራችን ላይ ከቤተሰብ በላይ ወገን ሰጥቷል። ስለዚህ አንደርስታንድ አድርጊ። ፖለቲካውን አትንገሪ። we don't want to know የምትሰሩት the priority you will do is your money period. there's nothing else. YouTube ለገንዘባችሁ የምትሰሩት ነው። you don't give a shit about people. you don't. bottom line you ain't a government, you're private property. ስለዚህ ለሰው ታዝኖ ለሰው ለማስተማር ገለመሌ ስታፕ አታስተምሩን። እሺ ይዘጋና እስቲኛ እንጎዳ። በእጃችሁን ዝጉትና እስቲኛ እንጎዳ። ኖባዲ ጊቭሽ ማንም ዮኒዬ ለዚህ ሰውዬ ቀውስ ራሱ ሚና መጫወት አንደኛው ነው። ስለዚህ አትንገሪን። እኛ የእናንተ ፔጅ ቢዘጋ የጥፍር ቆሻሻ ያህል የሚጨምረው የሚቀንሰው ነገር የለም እና ለእኛ ልክ ትልቅ ውለታ እንደዋላቸው አድርጋችሁ እንዳታወሩ። we don't need you. ምን አለ መሰለኝ ሶሻል ሚዲያው ላይ ዩቲዩብ ላይ ምናምን ሲመጣ ህዝብ አየበት እንጂ ሪሊስቲክ ልናወራ ከተባለ በሱ ሰራውንዲንግ ያሉ ሰዎች ብቻ ነበሩ ይሄን ነገር የሚያውቁት። አሁን ጠቅላላ ህዝብ ለዚህ ሰው እየተላቻ እንዲኖረውና ያልሆነውን ነገር እንዲሆን ወይንም እንዲሰራጭ ያደረጉት አንደኛ ተጠያቂዎች ለኔ እነሱ ናቸው። እነሱ ባይለጥፉት ኑሮ ሌላው ሰው አያውቅም። ገብተዋል። እነሱ ደግሞ ምንድነው ዱ ኢንተለጀንስ አድርገው ሪሰርች አድርገው ይሄ ሰው የትክክለኛ ታማኝ አማኝ ነው ወይስ አይደለም ብለው ሪሰርች አድርገው ጠይቀውት ምን አድርገውት ቢሆን ኑሮ መልካም። ግን ዝም ብለው የመጣላቸውን ነገር ብቻ በመለጠፍ
የዚህን ሰውዬ ህይወት እንዲበላሽ ትዳሩ እንዲበተን ልጁን ያለ they never investigate my brother አንድም ቀን ኢንቨስቲጌት አድርገው ያውቁ የሆነ ቪዲዮ ያሉ ያመጣሉ ይሄ ነው ሶርሳችን ይላሉ they don't even have the person የትም ቦታ ላይ ቢታይ ሰውዬው ተጠይቀው ሰውዬው ተደርጎ የዚህ ሰውዬ ህይወት ምንድነው ችግሩ ምን ተብሎ የእያንዳንዱ ሰው ተጠይቆ የሰራችሁት ቪዲዮ የለም አትሰሩ የመጣውን ቪዲዮ ነው እንደዚህ ተደርጓል ብላችሁ የምትለቁት ደሰው ይደው ስለዚህ ደውለው እሱ ጋር ደውለው አንተ እውነትም አማኝ ነው ወይ እንዴትስ ወደዛ ቦታ ላይ ገባክ ምናምን ብለው ዱን ኢንተለጀንስ የሆነ ኢንፎርሜሽን ሰብስበው ቢለጥፉበት የዚህ ሰውዬ የሆነ እዚህ ጋር ሆኜ ለሱ ልጅ አልከራከርም ትቢያነሱቹ ምክንያቱም ያደረገው አውቆ ነው አውቀህበት አምነህበት እስከገባ ድረስ የሚያገባኝ ጉዳይ የለም ነገር ግን ኮርስ ተደርገ ተገደ ገብተክ አንድ ሰው ምንም አይነት ኢንፎርሜሽን ሳይኖረው የተሰጠውን ነገር ብቻ ለጥፎ ከዛ በኋላ ያንን ደሞ እውነታውን ከገባው በኋላ አለጥፍም ማለት ለጥቅም እና ይሄ ለልጅ ብር እንስጥል ምናምን በአካፋ ወስደሽ በማንኪያ በሰጪው ምን ለውጣለሁ አንቺ በዶላር እየተከፈልሽ እሱ ለሱ በብር በሰጪው ምንድነው ጥቅሙ አንዳንዴ ህሊናችሁን እስቲ ይውቀሳችሁ በመድኃኒዓለም እንዴ በቃ አጥፊለት ነገ ዛሬ አትበሉ ዛሬ አጥፉለት በቃ ከዚህ በኋላ እኔ ብዙ ማውራት ብላለች የቤተ ክርስቲያን ሰዓት ነው ከ6 ሰዓት በኋላ እንደሚጠፋ ቃል ገብተሻል ከ6 ሰዓት በኋላ ካልጠፋ እኔ ደግሞ እኔ ጋር ይነጋል ገስዋት ወደ ሪፖርት ነው የምንሄደው አፕራሚሽ ያሳው ዊዱ ህዝቦቻችን እንሰበስባለን እናንተም ትመጣላችሁ በ6 ሰዓት በኋላ ካልጠፋ እዚህ ጋር በ6 ሰዓት የምንሰጠው እኛ ሆነን ስለዚህ ከዚህ በኋላ ሌላው ክሮስ ቼክ ሳታደርጉ እንዳትሰሩ ክሮስ ቼክ አድርጉ እነዛን ሰዎች አገኙ እንደዚህ የሚባሉ ሰዎችን በስልክ ለማግኘት ፈልጉ የሆነ ነገር ፈልጉ አገኟቸው አውሯቸው ትክክል ነው አይደለም የሚለውን ኢንፎርሜሽን ካጣራችሁ በኋላ የፈለጋችሁን የማድረግ ነገር መብት አላችሁ ስለዚህ ኢንፎርሜሽን ሳታጣሩ ግን የሆነ ቦታ ላይ ተቆርጦ ስለፖተሰተ እሱን ቪዲዮ ይዛችሁ መጣችሁ ያ ነው መረጃችን ብትሉ this is wrong እያልኩሽ ነው so that been said በ6 ሰዓት ውስጥ ይሄ ቪዲዮ ኤዲት ተደርጎ ካላየን እኔ ጠዋት መጥቼ ከ6 ሰዓት በኋላ ፔጃችሁ ተዘግቶ ታገኙታላችሁ that's what we will do that's the decision we have ዮኒ ሰላም ብያለሁ ሰላም ያው ትንሽ ኔትወርክ አስቸግሮኝ ወጥቼ ስለነበረ ነውና ባላችሁ በሰላማችሁ ይዛ በደንብ እየሰማው ነበር ተሾመን ማሂጋም ገብቶ በደንብ ሰምቼዋለሁ ተሾመ ሆን ብሎ ያድርገውም አያድርገውም በቃ ይቅርታ ጠይቀ ዴፊኒትሊ አለቀ ተሾመ ቤት ውስጥ ላይ እንደዚህ አይነት ቪዲዮዎች መስራት ምናምን የለበትም ፕራይቬሲ ምናምን በቃ ሁሉም ኢትዮጵያዊ ማለት ይቻላል ስልክ እንይዛለን እንጂ መጠቀሙን አንችልበትም በቃ አሁን ለመናገር ይሁን በቃ የፕራይቬሲ ችግር አለ የማንንም ስልክ ቴሌግራም ላይ ገብተህ ሰርች አድርገህ ማግኘት ትችላለህ ስለዚህ አንደኛ የሶሻል ሚዲያ አጠቃቀማችን በጣም ደካማ ነው በጣም ዊርድ ነው መማር አለብን መስተካከል አለብን ፕራይቬሲያችን በጣም ሎክድ መሆን አለበት አሁን ባለው ዲጂታል ዓለም ትንሽ ከባድም ነው ተሾመም ለዚህ ቪክቲም የሆነው ይወቅም አይወቅም አድርጓል ይቅርታ ጠይቋል ቪዲዮ መውረድ አለበት ሲባል ቤዚ ሲጀመር ሐዋሳ ድረስ መሄድ የማይጠበቅባቸው አንደኛ ኮሚኒቲ ጋይዳንስ ካልቸሩን ባህሩን እንደሚጣረስ ካወቁ ለህዝብ ነው የምንሰራ ብለው ካሰቡ እንዴ የቤተ እምነት አባቶችን እንኳን ማመን በሚከብድበት ሰዓት ላይ እንዲያው ለህዝብ ነው ብትሉ ትንሽ ይከብዳል አው ቢዝነስ ነው አው ያስፈልጋል ማንንም ቢሆን ሳይከፈለው የሚሰራ ሰው ይኖራል ብዬ አላስብም እኔም ቢሆን ተከፍሎኝ ነው የምሰራ ተሾመ ላይ ብዙ ጥያቄ እንዲያውም ልጠይቀው አስቤ መልሼ ተውት ለምን በቃ ይቅርታ ጠይቋል ሰውዬ በቃ ተሳስቶም ዋሽቶም ይሁን በቃ ነገር ግን ቤዚ እኔ በጣም ማደንገሽ በጣም ሄሮ ማደርግሽ ልጅ ነበርሽ ዛሬ ግን ትንሽ ካቆምሽ ወረዳልሽብኝ ለምን ሳዲስ ሚዲያ በፊት አንድ ካምፕ የሚባል ሰው በዩቲዩብ ላይ አሁን ዩቲዩብ ላይ ያለ አይመስለኝም አሜሪካን ሀገር የሚኖር ሰው እዛ ሚኖር አይኖር አላቅም ከ10 ምናምን ዓመት በፊት ስለ ዳርክ ስፕሪት በደንብ የሚያወራ ሰው በደንብ ከታተለው ነበር በሚገርም ሁኔታ ማለት ነው የሱን ያክል ራሱ የታገለ የተሟገተ የለም የዛን ሰዓት ግን ይሄ ዳርክ ስፕሪት የሚባለው ያን ያክል ብዙም ስላልነበረ ብዙ ሰው ፎሎ አያደርግም ነበር ስለዚህ እናንተ አልበም ሪሊዝ በተደረገ ቁጥር ብዙ አርቲስቶች እኮ በጣም ነው የሚሳቀቁት በጣም ነው የምናፍረው አንዳንዴ ግጥም ሁሉ መስማት ጀምረናል ለምን እናንተ የምትተነትኑበት መንገድ በሳዲስ ላይ አንዳንዴ ትንሽ ጠመም ያለ ነገር አለ እንዴ ብዙ አልበም ሲወጣ እኮ ቤዚ ስም አልጠራልሽም
መጀመሪያ ሰዎቹን ጠርታችሁ አናግራችሁ ታውቃላችሁ? ኢንተርቪው አድርጋችሁ ይሄ ነገር የሰራሽው ልክ አይደለም፣ ተሳስተሻል። ማን የተሳሳተው? አሬንጅመንት የሚሰራው ነው? ግጥም የሚሰራው ነው? ኪሎግራፊ የማን ስህተት ነው? የካሜራ ማን ነው? ይሄን ሁሉ ሳታጣሩ ግን አውቶማቲካሊ በጣም ማሸማቀቅ፣ በቃ አርት ላይ ያሉ ሰዎችን በጣም አንገት የሚያስደፋ ነገር አለ። ሙዚቃ መስማት አለመስማት ሌላ ነገር፣ መውደድ አለመውደድ ሌላ ነገር ነው። ኮሚኒቲው ከፈለገ ግን ብዙ ሰዎችን በጣም ሌጀንድ የሆኑ አርቲስቶችን ስም እየጠራችሁ ከመሞገት ጠርታችሁ አስረዱ። በቃ እኔ እንደውም የአንድ ሰው ስም ልጥራ፣ ሮፍናን ነው አንደኛው። አይ ቲንክ ሄዋን ናት። በጣም በጣም በሚያሳፍር ሁኔታ በጣም አንገት ማስተማር ካለባችሁ ጠርቶ ማስተማር። ለኮሚኒቲ ልክ አይደለም፣ ተሳስታችኋል፣ ማስተማር ነው አይደል የሚቀድመው። ስለዚህ ለማህበረሰብ የምታስፈልጉ ሰው ከሆናችሁ በዚህ ልክ ነው። እኔ እንደውም አንዳንዴ አብይ እኔ በጣም ድፍረቱን አደንቅለታለሁ። እኔ ምን አይነት ልዩ ጥበቃ ነው የሚደረግለት እንዴ! ራሱ እንዴ በጣም ይከብዳል እኮ ማለት የሚያወራቸው ቃላት ይከብዳሉ። ጥሩ ነው ማድረጉ፣ ግን በትክክል ለኮሚኒቲ የሚያስፈልገው ነገር ላይ ግን መስራት እንዳለባችሁ አምናለሁ። ግን ብዙ ስህተቶች አሉ። እናንተ የማትሳሳቱ ሰዎች አይደላችሁ። ትሳሳታላችሁ፣ ብዙ ጊዜ ትሳሳታላችሁ። ግን ብዙ ሰው አይተችም ኮሜንት አያደርግም። እኛንን ትክክል የምትሉ ከሆነ ጊዜ በኋላ የእናንተ ውድቀት ደግሞ ቅርብ ይሆናል ማለት ነው። ስለዚህ ኮሜንት ሲሰጣችሁ ልክ አይደላችሁም። ይህ ሰውዬ ህይወቴ ተመሰቃቅሏል፣ ይህ ሰውዬ ብቻ አይደለም የልጆቹን ነው የወደፊት ፊቸር ነው ማሰብ ካለ ወዲያውኑ አውቶማቲካሊ ይቅርታ ነው የጠየቀ ሰው ቪዲዮ እንድሌት አድርጋቸው እንደዚህ አይነት ነገር ተሰርቶ ነበር፣ አግኝተ ነበር፣ ተሳስተናል፣ እሱ አልሰራም፣ አስገድደውት ነው፣ ቪዲዮን አጥፍተንለታል ብላችሁ ሰርፕራይዝ ነው ማድረግ የነበረባችሁ። ልጁ ጥሩ ትምህርት ቤት ትማር አትማር፣ ነገ ይቺ ልጅ እኮ ከሆነ ጊዜ ከሆነ ታይም በኋላ እኮ ሶሻል ሚዲያ ቁጭ ብላ ታያለች። ዛሬ የሆነ እዚህ ቁጭ ብሎ ያወራውን እኮ ከ20 ምናምን ዓመት በኋላ የእሱ ልጆች ቁጭ ብሎ ያሉ ቪዲዮ። ስለዚህ ለምናወራው ነገር መጠንቀቅ አለብን፣ ለምንሰራው ነገር መጠንቀቅ አለብን። እንደ ሀገር እንደው ለህዝብ አስበን ነው የሚል ሰው እኔ አላቅም። እኔ ከበደን ሁሉም ሰው አሳቢ ነው የሚል ሰው በዛ። ግን ሪል የሆነውን ነገር አንቺ ቪዲዮን ዛሬ አጥፊ ተባልሽ አይደል? ምን ዊዝ ስለዚህ አመሰግናለሁኝ። ቪዲዮ ባይጠፋ ግን እንግዲህ የሚወሰደውን እርምጃ እኛም እንዳለ መጨረሻው ቱሞሮ ሞርኒንግ እኔ ስነሳ ቪዲዮ ጠፍቶ ካላገኘው 6 ሰዓት ስለሆነ ኤግዛክትሊ ቪዲዮ ኤዲት ተደርጎ ካላገኘው እዛ ቦታ ላይ ካለ ፔጁን አመጣዋለሁ። እዚህ ላይ ኮሚኒቲ ጋይድላይንስ ሪፖርት እናደርጋለን። ፔጁ ሳይዘጋ እንወጣም ከዚህ ፔጅ። ቴክስት አደርግልሃለሁ። ያ you're going to text me ቪዲዮ ይጠፋል። ተስማምተናል በዚህ ራይት። በዚህ ከጨረስኩ በኋላ ደውልልኝ። 19,000 ብቻ ነው ያየው ያኛው ቪዲዮ ያንን እንጂ የሚያዩት ይኸኛውን እንዴት ያያሉ? ሰው ቫይራል የሚያየው እኮ ይቅርታ የጠየቀበትን አይደለም። ኖባዲ መጥፎውን እንጂ እንደዛኛው ቪዲዮ እንደታየው ይቅርታ የጠየቀበትን ቪዲዮ ብዙ ሰው አላየውም። በአንድ ወር ውስጥ 19,000 ቪው ብቻ ነው ያለው። ኢቨን ኮሜንት ሄድ ራሱ እያነበርኩት ነበር። አንዴ ከሆነ በኋላ ይቅርታ ምን ያደርጋል? ኢቨን ሰው ራሱ በስነስርዓት አልተቀበለውም ይቅርታ። ዳንስታን ሶ ኢት ሃዝ ቱ ቢ ሪሙቭድ። ያ ነገር መጥፋት መቻል አለበት። ፕላስ ደግሞ ይቅርታ ብዙ ካልሆነ ያኛው ቪዲዮ ሲጠፋ ይቅርታ ያለበትንም አንስቶ መጥፋት አለባቸው። ምክንያቱም ሰው ኮሽን ያደርጋል ይቅርታ የጠየቀው ለምንድን ነው ብሎ ሚንስ ይሄ ሰውዬ የሆነ ነገር ሲያደርግ ነበረ፣ የሆነ ቦታ ተይዞበታል። ካልሆነ ደግሞ ሶሻል ሚዲያ ላይ እንደዚህ በግድ ቪዲዮን አስወረዱት ምናምን የሚባል ነገር እንዳይመጣ ሲያጠፉት ወይ ኤዲት ሲያደርጉት የመጀመሪያውንም የይቅርታውንም አንድ ላይ አጥፉት። የልጁ ስም ይጥፋ ከዛ ሚዲያ ላይ ከዛ ኢሹ ላይ ተያይዞ ይጥፋ። ተሾመ መገኘት የለበትም። ምን ይሻላል? እስኪ እዚህ ውስጥ ያላችሁ ላውጋ በዚህ ጉዳይ ምን ትላለህ? ዮሴፍ አለ መሰለህ ሁለቱም ቪዲዮ ከሆነ ሁለቱም ማድረግ ትችላለህ። ሀይፋ የምትለው እውነቷን ነው። ምን አለ መሰላችሁ ሪሊስቲክ አሁን የእኛ ማህበረሰብ በአጭሩ ይቅርታ እንደዚህ ስላችሁ ግን ሶሻል ሚዲያን የምንጠቀሙ ሰዎች አንረባ። ለምን የራሳችንን አሰስመንት ምንድን የተፈጠረው ለምንድን የተፈጠረው ምናምን ሳይሆን ዘለም ፍርድ ላይ ነው የምንሄደው። ከዛ በኋላ ደግሞ ይቅርታ አድርግልኝና ዮኒ አንዴ ስምህ እኔ በራሴ ደርሶብኛል ሶሻል ሚዲያ ላይ ታውቃለህ። አንዴ ስምህ ከጠፋ ጠፋ ነው። እውነታው እንኳን ካወቁት በኋላ ዮኒ ቶሮንቶ ነው አንዴ ስሙ ጠፍቶ ጠፋ ነው። እውነታው ታውቆ ምን ተብሎ ራሱ አንዴ ስምህ ከጠፋ ጠፍቷል። ሁለቱንም ቪዲዮ አንሱለት። አንድ ሁለተኛ ነገር ደግሞ በቃ ሌሎችን ሰዎችን እኛም እያፈላለግን ያው
እግዚአብሔር የተመሰገነ ይሁን። ትንሽ እውቀቱ አለን፣ እናፈላልጋቸዋለን፣ እናስጠፋለን። አላጠፋም የሚሉ ከሆነ እነሱም ይዘጋል። መድኃኒዓለምን ነው የምልህ። ለምን መሰለህ? እኔ ይቅርታ አድርግልኝ፣ እሱ ትልቅ ሰው ነው ምናምን፣ የራሱን ህይወት ያውቃል ምናምን። ለልጁ ነው የማስበው። ልጅ አለኝ እኔ፣ ገብቷል። እኔ የራሴ ህይወት አይደለም በአሁኑ ሰዓት ላይ አባት ነው የሆነ። ለአንተ አይደለም እኮ የምትኖረው በአሁኑ ሰዓት ለልጅህ ነው። ያቺ ልጅ ነገ ምንድን ነው የሚፈጠርባት? የሚመጣው ጫና፣ የሚመጣው ክሪቲሲዝም፣ የሚመጣው ቡሊንግ ትምህርት ቤቷ ላይ አባትሽ እንደዚህ አባትሽ እንደዛ እየተባለች ይቺ ልጅ እንዴት ነው የምታደርገው? እና እኔ በቃ በአጭሩ እኔ አስረዚህ አንድ አይነት ነገር ማውራት አልፈልግም። ስህተት ሰርታችኋል፣ ስህተት ሰርታችኋል ባለሚዲያዎች። ዮሲ ምን ትላለህ? ማብራት የሚያልፉለት በቃ ስህተት ሰርታችኋል። እኔ ሁለቱም ቢጠፋለት በጣም መልካም ነው። ምክንያቱም የመጀመሪያ ላይ ማብራት በቃ ሁለቱም ይጥፋ። ማይሻ ምን ትያለሽ? ይጥፋ። ታንክ ዩ ኢትዮ ምን ትላለህ? ኢትዮ ምን ትላለህ? አንሚዩት አድርግና አውራኝ። ሁለቱም ይጥፋ። ከታችማ ሁለቱም ይጥፋ የሚል ነው ያለው። ስለዚህ አይሸቅሉበትም ከዚህ በኋላ በልጁ በቃ ሁለቱንም አጥፉት። የምትሰሩትን ስራ ስሩ። ነገር ግን ስትሰሩ ዲዩ ኢንቴሊጀንስ የሆነ ኢንፎርሜሽን ሰብስቡ። ዝም ብላችሁ በመጣበት ነገር አትነዱ። ላይክ ሪሰርች አድርጉ። ሚዲያ ማለት እኮ ትልቅ ሪስፖንስ እንስማ። አንደርስታንድ ቤዛ ጎ ሄድ። እንግዲህ ህዝቡ ሁለቱም ቪዲዮ ይጥፋለት ተብሏል። የስ ለገንዘብ መስራት አይደለም ስላልሽኝ ሁለቱም ይጠፋል። ገንዘብ አያስፈልጋችሁም እናንተ ለህዝቡ ስለምትሰሩ ያልሽው ነው ከቃልሽ። ለህዝብ ስለሆነ ቅድሚያ የምትሰጡት ህዝቡ ሁለቱም ቪዲዮ ይጥፋ ብለዋል። አንቺ ምን ትያለሽ? እሺ የመጨረሻው ላይ ራሱ ተሾመም ሀሳብ ቢሰጥበት ጥሩ ነው። ከዛ ውጪ ለእኔ ችግር ያለው ነገር አይደለም። ዮኒ መልካም ቴንክ ዩ። ተሼ ምን ትላለህ? ንገረን። እዚህ ሁላችንም ስላለን ፊት ለፊት ነህ። ያላስ እኔም እስማማለሁ። ምክንያቱም ምንም አሁን ላይም አሁን የተለቀቀው ቪዲዮ ራሱ ተቆራርጦ በቪዲዮ መልክ ኢትዮ ኢሉሚናቲ የሚል ተለቋል። እንደገና እንደ አዲስ አሁን እንኳን ይቅርታ የጠየቁት ቪዲዮ እንኳን በቲክቶክ መልኩ ለነሱ እንደ ኤጀንት እንደ ማስታወቂያ ተደርጎ አሁን ላይ ተለቆ አገኘሁት። ተልኮልኛል እኔ ራሱ እና ይሄ ነገር ስላለ ይጥፋ። እኔ ቢጠፋ ነው የተሻለ የሚሆነው። ታንኪ ዩ እየፈጠረ በቃ ስለዚህ ሰምታለች። ለእኔ ችግር የለውም። ያኛውም ኤዲት አድርገዋለሁ፣ እሱ አይኖርበትም። ይሄኛውም ይጠፋል ብላለች። ከ6 ሰዓት በኋላ ይሄን ነገር አንሰማውም። ሌሎች አዳኙ ካሜራ የምትባል አድርሱልኝ፣ ቆርጣችሁ የምታውቀው ቪዲዮ አዳኙ ካሜራ አይተ ይሄንን ካላጠፋ ሙሉ ዩቲዩብ ይዘጋል። ቃል ለምድረሰማ እናዘጋዋለን። አዳኙ ካሜራ የሚባለው አንድ ሰው ነው እና በተለያየ ስም 2 መታወቂያ አውጥቶ አንደኛው አካውንቱ አዳኙ ካሜራ ነው የሚለው፣ ሁለተኛው አካውንቱ ደግሞ ኢሉሚናቲ ምናምን ብሎ ነው። ኢሉሚናቲ ላይ ሁለቱም ውሸት ነው። በዚህ አጋጣሚ ሁለቱም የሚታደን ሰው የለም። እዛ ላይ የሚለጥፉት ነገር በሙሉ ድራማ ነው እንጂ እውነት አድነው አይደለም፣ ወይም ደግሞ ተከታትለው አይደለም። ስለዚህ ህዝቡ እንዳትሸወዱ፣ እንዳትሸወዱ፣ ቆርጣችሁ ላኩለት። የሚሰባ ከሆነ ያጥፋው። ይሄን ነገር በሙሉ በጣም ብዙ ብር እያጭበረበሩ ነው። በነገራችን ላይ ቀላል የሚባል ብር አይደለም እያገኙበት ያሉት። በጣም ብዙ ሰው እያለቀሰበት ነው። ስለዚህ ሁለቱም አካውንት እንደዚህ በተለይ ዩቲዩብ ላይ በጣም አስቸጋሪ የሰዎችን ህይወት የሚያበላሽ ነገር እየሰሩ ያሉ ሰዎች ገስወ ከዚህ በኋላ ፕሮግራም እናዘጋጃለን፣ ዩቲዩባችሁን እንዘጋዋለን። ሲምፕል። የሰው ህይወትን የሚያበላሽ ህይወት የምትሰሩ ካላችሁ ምን እናደርጋለን? በተለይ ያለ ስም የምትለጥፉ ሰዎች ካላችሁ ገስወ ዩቢዳ ዩቲዩባችሁ ይዘጋል። ሌላ ነገር ማውራት መብታችሁ ነው። መቀለድ፣ መጫወት ምናምን መብታችሁ ነው። ከዛ ውጭ ግን ያለ ስም ሰጣችሁ ያለ መረጃ የምታወሩ ሰዎች ቃል ለምድር ለሰማይ ዩቲዩባችሁ ይዘጋል ሙሉ በሙሉ። ይሄ ደግሞ በጣም ቀላል ነው ዩቲዩብ ለማዘጋት
በጣም ቀላል ስለሆነ ለእኛ ከባድ አይደለም እና በቃ ሌላ ታለንት ኖሯችሁ ነገር ኖሯችሁ የምትሰሩ ወንድምና እህቶች መብታችሁ ነው። እርስ በራስ ለምትሰዳደቡ መብታችሁ ነው፣ ተረጋገጡ። ግን በውሸት መረጃ አምጥታችሁ የሰውን ያልሆነ ነገር የምታደርጉ ዩቲዩበሮች ካላችሁ ዩቲዩባችሁ እንሽክ እናደርገዋለን። ይህንን ነው የምናደርገው። በዚህም በጣም እናመሰግናለን። በዚህ አጋጣሚ አክብረሽን ስለመጣሽ እንዲሁም ሀሳባችን ስላረግሽ። ስሜታዊ ያደረገኝ ነገር የልጅ አባት ነኝ። የልጅ አባት ነው እሱ ጋር ያለው። የልጅ እናት ናት ማሂ። ተግባባን። እህታችን ደግሞ እህትም አላት፣ ወንድምም አላት፣ እናትም አላት፣ ራሷም ሴት ናት። ስለዚህ የሰው አንድ ታሪኩ ካለፈ ያ ነገር ካልሆነ ገስዋል ዊቼንጅ ለሌላ ጊዜ የሚጠቅማችሁ ምነግርሽ ክሮስ ቼክ ማድረግ አለባቸው። አርቲስቶችን አሁን ለምሳሌ የሆነ ነገር አረጉ ሲባል አምጧቸው፣ ደውላችሁ ጠይቆ ሄ ምንድነው የተፈጠረው ምንድነው የሆነው ብላችሁ ጠይቁ። እውነተኛ መረጃ የምታረጉ ከሆነ ያንን ጠይቃቸው፣ አይ ይኸው ከራሱ ስሙ ይሄን ያለው ራሱ ነው ብላችሁ ማጋለጥ መብታችሁ። ከዛ ውጭ ግን ቪዲዮ የተቆራረጠ ስለደረሳችሁ በዛ ቪዲዮ የምትሰሩት ነገር ትክክል አይደለም እንደ አንድ ትልቅ ሚዲያ። ለዚህም ነው እኔ አልተደወልልኝም። ፍቅር አዲስ ነቃ ጥበብን ፊት ለፊት መጥቶ እኔ ጋር ይቅርታ ጠይቋል። አብይ ለምን ደውሎ እንኳን አልጠየቀ? አላወራኝም። የዛሬ 5 ዓመት የተሰራን ዘፈን አሁን አድሼ ስለሰራሁት መጥቶ ለዚህ ነው የተሰራሁት ብሎ አለኝ። አልደወልልኝ፣ አላወራልኝ። ለምንድን ነው አላለኝ። ዝም ብሎ ወጥቶ ስሜን አጠፋብኝ ትርጉም እየሰጠ ብላ በአልቀሳ ነበር የተናገረችው እህታችን ማለት ነው። አርቲስት ናቸው፣ አከብራቸዋለሁ። ላይፋቸው ነው ከንድ ዋደበደቧ። ግን እነሱ መናገር ስላልቻሉ ለህዝብ ብለው የሰሩትን እኛ ዝም አንልም። ምንም ቢሆን ወንድምና እህቶቻችን እንጂ ጠላቶቻችን አይደለም። ስለዚህ አሁንም እናንተ ስትሰሩ ክሮስ ቼክ ታደርጋላችሁ፣ ታወሯችኋላችሁ፣ እውነታውን ታውቃላችሁ። ከዛ በኋላ የምትፈልጉትን ቪዲዮ የመስራት የእናንተ መብታችሁ ነው። ይገር ልስን ቱ ቦዝ ሳይድስ፣ ሁለቱንም ማድረግ አለባችሁ ብዬ አስባለሁ። በዚህ አመሰግናለሁ። መልካም ጊዜ። ከ6 ሰዓት በኋላ ሜክሹ ሁለቱም ቪዲዮ ጠፍቶ የእሱ ያለበት ሁለቱም ቪዲዮ ጠፍቶ ማየት እንፈልጋለን። መልካም አመሰግናለሁ። እኔም ታንክ ዩ። ኦልራይት መልካም ጊዜ። ዮኒ ይቅርታሽ ኢሞሽናል ስለሆንኩኝ። ኖ ትክክለኝ። ለምን መሰለህ ይሄ ትክክለኛ እኔ በዛ አላየሁትም። እግዚአብሔር በሚያውቀው አላየሁትም። እናቸው ነው። አንተ ተንከሲስ ስለሆንክ አይተው በጣም ነው የሰው ህይወት የሚያበላሽ